አሁን የምናየው ስለ ወተርሼድ ዴሊኔሽን ነው። ወተርሼድ ዴሊኔሽኑ የእናንተ የአምስተኛ ዓመቶች ጂአይኤስ ኮርስ ላይ መጨረሻው ክፍል ነው እና እሱን የምናየው እሱን አሁን እንጀምራለን። እሱን ከመጀመራችን በፊት ሁሌ ሴታፑን ማስተካከል እንዳለበት ነግሬያቸዋለሁ። የሆነ ሴታፑን የምናስተካክለው ማፑ ወይም ዲስፕሌይ ሲስተሙ ተመሳሳይ ካልሆነ በኋላ አድ የምናደርገው ማፕ አይመጣም በሚል ነው። ደግሞ ካልመጣ የሆነ ችግር ስለሚፈጥር ነው። ስለዚህ ሁሌ ሴታፑን በዚህ ሁኔታ ማስተካከል መቻል አለብን። አሁን ወተርሼድ ዴሊኔሽን ለማድረግ ምንድነው የሚያስፈልገን? መጀመሪያ ዳታው ምን መሆን አለበት የሚል ነው። የሚያስፈልገን ዳታው ምንድነው? ዲጂታል ኤሌቬሽን ሞዴል ነው። ይህንን ዲጂታል ኤሌቬሽን ሞዴል ከየት ነው የምናገኘው? ከዩኤስጂኤስ ኤርዝ ኤክስፕሎረር ላይ ማግኘት እንችላለን። ዩኤስጂኤስ ኤርዝ ኤክስፕሎረር ላይ ስናገኝ ይህን ዳታ ሞዛይክ አድርገን ባለፈው የሚፈልገውን ቦታ ኮንቴን ወይም ኢንክሉድ እንዲያደርግ ሞዛይክ አድርገን ሰርተን መጠቀም እንችላለን። ካልሆነ ከሰው ዲጂታል ኤሌቬሽን ሞዴል ማግኘት እንችላለን። ለምሳሌ የተስተካከለ ዲጂታል ኤሌቬሽን እኛ የምንፈልገው ኤሪያ ላይ የምንፈልገው ወረዳ፣ ዞን፣ ክልል ላይ ወይም የኢትዮጵያ አጠቃላይ ዲጂታል ኤሌቬሽን ሞዴል ካለን ወይም ዲኤም ካለን ያንን መጠቀም እንችላለን ማለት ነው። ያንን ለማግኘት መጀመሪያ ምን ማድረግ አለብን የሚለው ነገር ማወቅ አለብን። ወተርሼዱ አንድ ቤዝን ላይ ያለው የሪቨር ሲስተሙ እኛ የምንፈልገው ሙሉ ሪቨር ነው ወይስ አይደለም ካልን የትኛውን ሪቨር ነው የምንፈልገው ደንት አድርገን አናላይዝ ለማድረግ የምንፈልገው የሚለውን ራሳችን መጀመሪያ ዲሳይድ ማድረግ አለብን። ይህንን አውትሌቱ የወተርሼዱ ወይም የሪቨሩ አውትሌት የቱ ጋር ነው የሚለውንም ፊክስ ማድረግ አለብን። መጀመሪያ እንዴት አድርገን ጂፒኤስ ይዘን ሂደን ወይም በአካል ሂደን ያንን አውትሌት ማወቅ አንደኛው መንገድ ሲሆን፣ ሁለተኛው ደግሞ በኦንላይን ጉግል እርዝን ከፍተን ያ ሪቨሩን ኤግዛክትሊ የምናውቀው ከሆነ አውትሌቱን እዛው ላይ ሄደን ማንበብ ማወቅ እንችላለን፣ አንብበን ማለት ነው። ለምሳሌ እኔ ጉግል እርዝ ልክፈት። እዚህ ኢንተርኔት ስለሌለ ያው ቪዚቢሊቲው ይህን ያክል ላይሆን ይችላል። አንድ ወተርሼድ እንዴት አድርገን እንደምናየው አሁን በፊት ትንሽ ሪፋይን ያደረኩት ጉግል እርዝ ላይ የተወሰነ ነገር ላሳያችሁ ነው። እዚህ ለምሳሌ ይሄ ሪፍት ቫሊ ወተርሼድ ነው። እነዚህ ስትሪሞች ናቸው። ይሄ ጉግል እርዝ መሆኑን እናውቃለን ማለት ነው። ይሄ ጉግል እርዝ ነው። ኦሬዲ እዚህ አካባቢ ለምሳሌ ይሄ የት ልበልህን ብላቴ ወተርሼድ ይሄ ቢሆን ወይም ብላቴ ወይም ከድላ ያለው ለገዳራ እና ዋላሜ ይሄ ወተርሼድ ነው። ይሄ ለገዳራ ቢሆን ይሄ ዋላሜ ነው የሚሆነው ማለት ነው። ይሄ ለገዳራ እና ዋላሜ ነው የሚሆነው። ስለዚህ ይሄ ድላ ከተማ ከሆነ እቺ ለገዳራ ነች፣ እቺኛዋ ዋላሜ ነች ማለት ነው። ካምፓስ አካባቢ እዚህ አካባቢ ነው ያለው ታውቃላችሁ። አውትሌት ሁለቱም ወንዞች ወደዚህ ይገናኛሉ። ስለዚህ ይሄኛውን ቦታ አውትሌት አድርጌ ዋላሜን በዚህ ይሰራለሁ፣ ለገዳራን በዚህ ይሰራለሁ ካልኩ እዚህ ጋር ፖይንቱን እዚህ ጋር ሳስቀምጠው እዚህ ጋር ያሳየኛል። ማየት ትችላላችሁ። እዚህ ጋር ስንት ነው? 6። አሁን እዚህ ጋር ወስጄ እዚህ ጋር ያለው ማንበብ እችላለሁ ማለት ነው። እዚህ ጋር ፖይንቱን ሳስቀምጥ ስንት ነው? እዚህ ጋር ማሽከርከር የለብኝም። እዚህ ጋር ዳይሬክትሊ ዙም አውት አድርጌ እቺኛውን ቦታ ወይም እዚህ ጋር ይዤ ማውስ ሲስተሙን እዛ ካስቀመጥኩ ታች መጥቼ እዚህ ጋር ያለው ማንበብ ይችላል። ለምሳሌ እዚህ ጋር ሳስቀምጠው ስንት ነው? 6 ዲግሪ 23 26 ሚኒት 34 ፖይንት 34 እና 62 ሰከንድ ነው የምለው። ይሄንን ኤሌቬሽኑም እዚህ ያስቀምጣል 4827 ፊት ነው የምለው። ይሄንን ዳይሬክትሊ እቺን ወስጄ ኤክሴል ላይ ሁሉንም ወስጄ አውትሌቱን አገኘው ማለት ነው። ላቲቲዩድ 6 ዲግሪ 26 ሚኒት 34.62 ሰከንድ ነው የምለው። ሎንጊቲዩዱ 38 ዲግሪ 16 ሚኒት 54.98 ሰከንድ ነው የምለው። ኤሌቬሽን 4827 ፊት። ይሄን ወደ ሜትር ሲስተም ቀይራለሁ። ያኛውም ከፈለኩ ወደ ዲግሪ ምናምን ቀይሬ ወይ ወደ ሜትር ቀይሬ ይሄንን አውትሌት ከዚህ ወስጄ ዴሊኔት ማድረግ እችላለሁ፣ እቺን ቆርጬ ማለት ነው። ካልበለዚያ ይሄንም የዋላሜንም እንደዚህ መውሰድ እችላለሁ። ይሄኛው ሁለተኛው መንገድ ነው። ወደ ኤርዝ ወደ ካችመንቱ ሳንሄድ በጉግል እርዝ
አውትሌቱን የምናገኝበት መንገድ ይሆናል ማለት ነው። ይሄ ደግሞ እዚህ ጋር ስንወስድ አውትሌቱ ወደ አባያ ሐይቅ የሚገባው የለገዳራን የዋላሜን ሁሉ ትሪቢተሪዎችን ይዞ ታች እዛ ግዳቡ ግድብም እዚህ ውስጥ ነው ያለው። ይሄ ትልቁ ወንዝ ከላይ ከሲዳማ ዞን አንስቶ ከጌዲዮ ዞን የተወሰነ ፖርሽኖችን ይዞ ስለመጣ ያንን ሁሉ አናላይዝ ማድረግ ፈልጌያለሁ ካልኩ አውትሌቱን እዚህ ጋር ወስጄ ይህን እንደ ቅድሞ እዚህ ጋር አስቀምጥና ማውዝ ሲስተሙ ማንበብ እችላለሁ። ታች መጥቼ 6 ዲግሪ የሚለውን ይህን ወስጄ እዛ ኤክሴል ላይ ወስጄ ባለፈው ታይሰን ለመስራት እንደቀየር ነው ኤክሴል ላይ ሎንጊቱድ ላቲቱድ እና ኤሌቬሽን በሚለው በሶስቱ አስቀምጬ ያንን ወደ ፊቸር ክላስ ቀይሬ በካታሎግ ውስጥ ፊቸር ክላስ ፍሮም ኤክስ ዋይ ቴብል ላይ ከዛ ፖይንት ዳታዋን ያችን አውትሌቷን አድ ያደርግልኛል። አድ ሲያደርግ ያችን አውትሌት ነች ብዬ ወተርሼዱን ደልነት ማድረግ እችላለሁ። ይሄ ሁለተኛው መንገድ ነው። ይህ ሶስተኛው መንገድ ምንድነው? አንዳንዴ የሚታወቁ ወይም ጌጅድ የሆኑ ሃይድሮሎጂካል ጌጅድ የሆኑ ወተርሼዶች ላይ ያለው ሪቨር የራሳቸው ጌጅ ስቴሽኑ ጋር ሎንጊቱድ እና ላቲቱድ አለ፣ አውትሌት አላቸው። በአውትሌት ነው። ለምሳሌ ይሄ ወንዝ ብላቴ ወንዝ እዚህ ጋር አውትሌት ካለ እዚህ ጋር ሎንጊቱድ እና ላቲቱድ ተቀምጦለታል ማለት ነው። ኦልሬዲ ከዛ ማንበብ ይችላሉ። ውሃ ሀብት ሚኒስቴር ሄጄ የማመጣው ዳታ ላይ ኤክሴሉ ላይ ኤሊቬሽን አለው። ልክ በሜትሮሎጂካል ኤጀንሲ የምናመጣውም ዳታ ላይ እንዳለው ሁሉ ሎንጊቱድ አለው፣ ላቲቱድ አለው፣ ኤሊቬሽን አለው። ያንን ወስጄ አውትሌቱ ለምሳሌ ብላቴ ከሆነ የብላቴን አውትሌት እዚህ ጋር ወስጄ ከነሱ አምጥቼ ማስቀመጥ አውትሌቱን እችላለሁ ማለት ነው። ምክንያቱም ወተርሼድ ደልኔት ስናደርግ እኛ የፈለግነውን ኤሪያ ለማወቅ የራሳችን የሆነ አውትሌት ሊኖረን ስለሚገባ ማለት ነው። ይሄ ከጎግል እርዝ የምናገኝበት መንገድ ነው። ይህን ወንዙን ወደዚህ ይህን ስትሪም ወይም ወንዙን ስትሪም ፒክቸሩን ወይም ስትሪም ላይኑን ወደ ኬኤምኤል በጃይስ ከተሰራ በኋላ ወደ ኬኤምኤል ፋይል ከተቀየረ ነው ወደ እዚህ ጎግል እርዝ የሚጠራው፣ ያለዚህ አይጠራም። ይሄ ሁል ጊዜ የጎግል እርዝ ዳታዎች ኬኤምኤል ፋይል ናቸው። እነዚህን አሁን በኢንተርኔት ወይም ኦንላይን ላይ ኢንተርኔት ኮኔክሽን ባለበት ባይ ትክክለኛ ወንዙ የራሱ ሊታይ ይችላል። በዚህ በእያንዳንዱ ስትሪም ፒክቸሩ ላይ የሚሄዱ በትልልቆቹ ማለት ነው። ስለዚህ ይሄን ለማሳየት ነው። አሁን ወተርሼዱን እኔ ጋር ዲጂታል ኤሌቬሽን ሞዴል ስላለ ባይ ዲፎልትም መርጠን ወተርሼድ መስራት እንችላለን። ግን የምንፈልገውን ታርጌት ኤሪያ ለማወቅ ወይም አናላይዝ ለማድረግ የምናውቃት አውትሌት ታስፈልጋለች። ለዛ ነው። ያለዚያ አውትሌት ዝም ብለን ራሳችን ሰጥተን ደልኔት ማድረግ እንችላለን ማለት ነው። ዝም ብለን ባይ ዲፎልት እንሰጣለን፣ ከዛ ደልኔት ማድረግ እንችላለን። ለምሳሌ ዳታ መጀመሪያ አድ ላድርግ። ይሄን ዳታ አድ ላድርግ። ዳታ አለኝ። ዳታ ያለው ምንድነው? የኢትዮጵያ ዲጂታል ኤሌቬሽን ሞዴል ሞዛይክ አድርጌ የሰራሁት ስላለኝ ያንን ዳይሬክትሊ መጠቀም ይችላል። ፎር ኤግዛምፕል አይ ሃቭ the data in my local disk D. In local disk D, I put it in GIS project. In GIS project, within digital elevation model and within digital model, in folder Alekone, then Ethiopia, then EthioDem UTM, insert 7 is my digital elevation what I mosaiced in ArcGIS. This is Ethio digital elevation model with 37 projects data digital elevation model. From this data ይሄኛው ዳታ አሁን ትልቅ ነው። ይሄን አሁን ሁሉንም እዚህ ውስጥ ያሉ ወተር ሼዶቹን ፊል አድርግ እንዲያርግ ብዬ ባዘው ኮምፒውተር ሲስተሙን ፍሪዝ ነው የሚያደርገው። ማለት ስታክ ያደርጋል ኮምፒውተሩ። አንደኛ ብዙ ታይም ሊፈልግ ይችላል። ፊል ለማድረግ ቢያንስ 1 ሰዓት ያክል ወይም ተኩል ደቂቃ ሊፈጀው ይችላል። ስለዚህ ምን ማድረግ አለብኝ? እኔ የሚፈልጋት የትኛው ሪቨር ቤዝን ነች ውስጥ ነች የሚለው ነገር ማወቅ መቻል አለብኝ። መጀመሪያ የትኛው ሪቨር 12ቱ ሪቨር ቤዝኖች በኢትዮጵያ ውስጥ እንዳሉ አይተናቸዋል። በአግባቡ ቆርጠንም አውጥተናቸዋል። ስለዚህ ያንን እኛ ቆርጠን ያወጣነውን አውትሌት አይ ሚን ዳት ሪቨር ቤዝን እዚሁ ላይ እንጠራለን። ጀስት እዚሁ ላይ እንጠራለን። ስንጠራ ዳይሬክትሊ እዚህ ላይ ይመጣል። ከዚህ እንቆርጣለን ማለት ነው። ቆርጠን ነው እኛ የምንፈልጋትን አናላይዝ የምናደርገው። ሙሉ በሙሉ ይህንን ፊል አድርገን
የተለያዩ ነገሮችን አናሊሲሶችን ሃይድሮሎጂካል አናሊሲሶችን ሰርተን ለመጨረስ ብዙ ጊዜ ስለምፈልግ ምንድነው የምናደርገው? እኔ ለምሳሌ ባለፈው ቆርጬ እናንተን ቁረጡ ብያችኋለሁ። እናንተ በራሳችሁ ቆርጣችኋል ብዬ አምናለሁ። ለምሳሌ እኔ ቆረጥኩትን እዚህ ጋር አድላርግ። ማንን ነው ቆረጥኩት? ቤዝስ የሚል ቆርጬዋለሁ። ማንን ነው ልጥራ? ፎር ኤግዛምፕል አዋሽን ልጥራ። አዋሽ ስለቆረጥኩ ሁሉንም ቆርጫለሁ እኔ። እናንተም ይኸው አዋሽን ቆርጬ ጠራው። እቺኛውን አይሻ ናት እናውቃለን። ስለዚህ እቺ አዋሽ ስለሆነች አዋሽ ሪቨር ቤዝን ውስጥ አንድ ወተርሼድ ማጥናት ፈልጌያለሁ። ሪቨር ቤዝኑ የተለያዩ ሳብ ትሪቢዩተሪዎችን ስለሚይዝ አዋሽ የተለያዩ ወተርሼዶችን ይዘዋል። ስለዚህ ቶታል አዋሽ ሪቨር ቤዝን ካለው አንዱን ትሪቢዩተሪ አናላይዝ ማድረግ ፈልጌያለሁ ብዬ ማለት ነው። ስለዚህ ይሄንን ከኢትዮ ዲጂታል ኤሌቬሽን ሞዴል መቁረጥ አለብን። እነዚህን ከአዋሽ ሪቨር ቤዝን አሁን ይሄን አሰ ሼፕ ፋይል ከዚህ ውስጥ የተለያዩ ስትሪሞች ማግኘት ይከብዳል። ስለዚህ ከዲጂታል ኤሌቬሽን ሞዴል ነው የምንነሳው። ወተርሼድ እንደምት ለማድረግ ከዚህኛው ነው የምንነሳው። ስለዚህ አሁን እንዴት እንደምቆረጥ እንከታተል። መጀመሪያ ስፓሻል አናሊሲስ ቱልስ ውስጥ እንገባለን። ከመጨረሻ ወደ ሶስተኛ ስድስተኛ ምልክት ላይ ክሊክ አደረኩ። እዚህ ሃይድሮሎጂ የሚል ፈልጋለሁ። ስፓሻል አናሊሲስ ቱል ውስጥ ሃይድሮሎጂ ይሄው አገኘሁት። ስድስተኛ ምልክት ላይ ክሊክ አደረኩኝ። ክሊክ ከማድረግ በፊት ይሄ ዳታ መቆረጥ አለበት። በምን? በዚህ በአዋሽ ሪቨር ሲስተም መቆረጥ አለ። ካልተቆረጠ ሁሉን ፊል ማድረግ ነው። ይሄ ደግሞ አድካሚና አስለቺ ስራ ስለሆነ ኤክስትራክሽን እንላለን እዚህ ጋር። በስፔሻል አናሊሲስ ቱልስ ኤክስትራክሽን መጀመሪያው ስቴፕ ይሄ ነው። ኤክስትራክት አደረኩኝ። ኤክስትራክት ሳደርግ በምንድን ነው ኤክስትራክት የምታደርገው ይላል። ባይ አትሪቢዩትስ ነው፣ ባይ ሰርክል ነው፣ ባይ ማስክ የሚላል። ባይ ማስክ የሚለው ሌላውም እዚህ ላይ ባይ ፖይንት፣ ባይ ፖሊላይን፣ ባይ ሬክታንግል፣ ባይ ማልቲ ቫሪያብል ምናምን። እኔ ግን ባይ ማስክ የሚለው ደብል ክሊክ አደርጋለሁ። ደብል ክሊክ ካደረኩ በኋላ ይሄው እንዴት እንደምቆርጥ ላሳያችሁ። እዚህ ጋር ኢንፑት ራስተሩ ወይም ከማን ልትቆርጥ ነው ነው የሚለው። ኢንፑቱን ምንድነው የሚለው? ኤክስትራክት ዘ ሴልስ ኦፍ ዘ ራስተር ዛት ኮምፕሬንድ ቱ ዘ ኤሪያ ዲፋይንድ ባይ ዘ ማስክ ይላል። ይሄኛው ቶታሉ ነው ኢትዮ። ከዚህ ነው የሚቆርጠው ማለት ነው። ዳውን ስክሮል ባሩ ክሊክ ሳደርግ ይመጣል። እስከሚገባ ድረስ መጠበቅ ነው ያለብኝ። እናንተም እንደዚህ አይነት ፕሮሰሱን ስትሰሩ ትንሽ ይቆያል። የዛኔ አይሰራም ብላችሁ ሁለት ደብል ክሊክ ስታደርጉ ስታክ ያደርጋል። እሺ ኢንፑቱን የሚቆርጥበትን ዳታ አገኘው። ከዛ ማን ነው የምትቆርጠው ይላል። ስለዚህ አዋሽ ነው የምትቆርጠው። አዋሽ ላይ ይመጣል። አውትፑቱን ማን ልትል ነው? ዲጂታል ኤሌቬሽን ኦፍ አዋሽ ማለት ይችላል። ለምሳሌ እዚህ ማስቀመጥ ይችላል። እዚህ ጋር አስቀምጬ ዲጂታል ኤሌቬሽን ሞዴል አዋሽ ብለስ ጽሁፉ ከበዛ አንዳንድ አይቀበልም። ያንን ያው አዋሽ ተቀብሎኛል፣ ችግር የለም ውስጥ ብሎኛል። እስቲ እየቆረጠልኝ ነው። ዋው ናይስ። የት ነው ያስቀመጥኩት? ዴስክቶፕ ጄኤስ ፕሮጀክት የሚላለ እዛው ነው ያስቀመጥኩት። እየቆረጠልኝ ነው። ትንሽ ቢሆን ይሄን የጨረሰው ነበር። ትንሽም ቺፕ ከሪሌቲቭሊ ሚዲየም ስለሆነች ነው የተወሰነ ደቂቃ የቆየው። ብዙ ትልቅ ርብርብ በዘን ቁረጥ ብንል ብዙ ሰዓት ነው የሚፈጅብን ማለት ነው። ስለዚህ ይሄ በቃ ቆርጦልኛል። አሁን ይሄን አልፈልግም፣ ለመቁረጥ ብቻ ነው ቀረው። እናንተም ባለፈው በአሳይመንቶቻችሁ ላይ የቆረጣችሁት መጀመሪያ በክልል መቁረጥ ይችላላችሁ። ክልሉን ብትጠሩ ክልሉ ከዚህ የራሱን ክልል በዲጂታል ኤሌቬሽን ሞዴል ይቆርጣል። ዞኑን ብትጠሩ ከራሳችሁ ዞኑን ይቆርጣል። ከዛ በዞን ውስጥ ያለው ወተርሼድ ድልነት ማድረግ ትችላላችሁ። ስለዚህ አያስወግዳለሁ። ይሄን አልፈልግም። አሁን ለምሳሌ እኔ ፈልጋት ዲኤም አዋሽ የምትል መታለች። እሷን ብቻ ነው ፈልገው። ይሄን ማጥፋት እችላለሁ። ላይክ አይ ጀስት ሪሙቭ። ይሄን ማጥፋት እችላለሁ። ትልቁን አልፈልግም። ትንሹን አውጥቼ ስለጨረስኩ ጨረስኩ። አሁን ሶሪ ቆይ አዋሽን ያስወገድኩት ማለት ነው። ልክ አይደለም። ዲጂታል ኤሌቬሽን ኦፍ ሞዴል ኦፍ እሺ፣ ይሄ ማን ነው? ኢትዮዴም የአዋሽ ነው። እስቲ በቃ እቺን ነው ፈለኩት እኔ። እቺን ነው ፈለኩት። እቺን ቆርጫለሁ። እዚህ ጋር ገብቼ ማስተካከለው ነገር ካለ ላስተካከል። አንድ ዲጂታል ኤሌቬሽን ሞዴል ራሱ ስለሚያስቸግር እስቲ ሲምቦሎጂ እዚህ ጋር ስታንዳርድ ዲቪዥን ትክክል ነው። ስታንዳርድ ዲቪዥን ስለሆነ ያስቸግራል። ቁጥሩን እዚህ ጋር ሚኒመም ስላበላሸ ነው። አንዳንዴ እንደዚህ አይነት 26000 ምናምን ይላል። ይሄ ልክ አይደለም። ስቴሊዮ እሺ
6000 ምናምን ይላል። ዋት ዘ ፕሮብለም አይ ዶንት ኖ። ይሁን ችግር የለውም። እንደዚህ አይነት ችግሮች ይከሰታሉ። ሲከሰቱ ስታንዳርድ ዲቪዬሽን ባላንስ ነን ብለው ምን አደረገ? አሁንም ነው ተመሳሳይ ነው። ከስተም ብለው ምንም አልቀየረም። ስታንዳርድ ዲቪዬሽን እሺ፣ ሂስቶግራም ቨርሰስ ስሊፕ ነው። በቃ ስታንዳርድ ዲቪዬሽን ነው ለመሆን ያለበት። ይሁን ችግር የለውም። ይህ ባይ ዲፎልት ነው። ፊል እናደርጋለን። ፊል ስናደርግ ይስተካከላል። ይህን ዳታ ፊል እናደርጋለን። ይህን ቆርጠን ጨርሰን እቺን ብቻ ነው። እናንተም በራሳችሁ ዞን በራሳችሁ ወረዳ ክልል ብትቆርጡ እንደዚህ ነው የሚቀረው ማለት ነው። ስለዚህ ሃይድሮሎጂ ቅድም ያልኩት ቦታ እላለሁ። አሁንም ተመሳሳይ ስፔሻል አናሊሲስ ውስጥ እዛ ውስጥ ሆኜ ሃይድሮሎጂ የሚል እዚህ አለ። ሃይድሮሎጂ ውስጥ ገባው። ፊል የሚላል ፊል የሚለውን ፊልን እሞላለሁ። ፊል ማድረገው ዳታ ማን ነው? ትይዛለሽ ነው፣ አዋሽን ነው። ከዛ ፊል ሴቭ ማድረገውን ዳታ ምን ይላለሁ? ፊል ብዬ በዛው ፎልደር ፊል ብዬ ጽፋለሁ። ጻፍኩት። ከዛ ተቀበለኝ። ሌላ ኦፕሽናል ነው። ኦፕሽናል ፊል ማለት ምን እንደሆነ እዚህ ይናገራል። ይህን ማንበብ ትችላላችሁ። ኦኬ። ስለዚህ ፊል እያደረገልኝ ማለት ነው። ጠብቁ፣ ፊል አድርጎ እስከሚጨርስ። እያንዳንዱ ዲፍሬሽኖቹ ሰርጓዳ ቦታዎች በሳር የተሸፈኑ የተለያዩ ውሃን በሪቨር ሲስተሙ ላይ እንዳይሄድ የሚያደርጉትን ግን ውሃ መጃ ቦይ ያልሆኑትን እነዛን ፊል አድርጎ ሌብል ያደርግልናል ማለት ነው። አሁን ፊል አድርጓል። ፊል ሲያደርግ ፊል ያደርገውን ዳታ ማየት እንችላለን። ይኸው ፊል አድርገውታል። ፊል ያደርገውና ዲጂታል ኔቪጌሽን ሞዴል ተመሳሳይ ናቸው። ስለዚህ አሁን ፊል ካደረግን በኋላ ፍሎ ዳይሬክሽን ነው የምንሰራው። ሁለተኛው ፍሎ ዳይሬክሽን ስንሰራ ይኸው ማየት እንችላለን። ማንን ነው የምናስገባው? ፊል ያደረግናለን ኢንፑት እናስገባለን። አሁን የሚወጣው ማንን ነው የምንለው? ፍሎ ዳይሬክሽን ነው የምንለው። ፍሎ ዳይሬክሽን ኤፍዲቪ ያለው እናንተም ደስ ያላችሁ ማለት ትችላላችሁ፣ ግን ፍሎ ዳይሬክሽን መሆኑን ማወቅ አለባችሁ። ፍሎ ዳይሬክሽን እየሰራ ነው። ፍሎ ዳይሬክሽን እየሰራ ነው። ይከታተላል። እስከመጨረስ ድረስ መጠበቅ ነው። በቃ ፍሎ ዳይሬክሽን ሰራ። እነዚህን አንቼክ እናደርጋቸው። ፍሎ ዳይሬክሽን ምን እንደመስል ማየት እንችላለን። ማክሲማይዝ አድርገን ይኸው እያንዳንዱ ሴል ላይ ፍሎ ዳይሬክሽን ወዴት አቅጣጫ እንደሚያሳይ ያሳያል። ባለፈው ከክላስ ባራ ቻፕተር 4 ላይ አንድ ማለት ምን እንደሆነ፣ አንድ ማለት ዳይሬክት እንደዚህ ወደዚህ የሚመጣ ነው። ሁለት ማለት ዲያጎናሊ ወደ ኖርዝ ቱ ሳውዝ ኢስት ወይም ሳውዝ ኢስት ያ የሚመጣ ነው ብያለሁ። አራት ማለት ቨርቲካሊ እንደዚህ የሚፈስ ነው። 8 ማለት ከኢስት ወዴት ነው? በሳውዝ ዌስት ነው የሚመጣው ብያለሁ። ሳውዝ ዌስት እንደዚህ ዲያጎናሊ ከኢስት በኩል ወደ ዌስት የሚመጣ ወይም ኖርዝ ኢስት በኩል ወደ ሳውዝ ዌስት የሚመጣ ብያቸዋለሁ። 8 ማለት ዳይሬክት ባለፈው ነግሬያቸዋለሁ ወደዚህ የሚመጣ ነው። እንደዚህ አይነት ነገሮችን ባለፈው በፍሎ ዳይሬክሽን ያንን ነው የሚያሳየው። ይሄው እዚህ ጋር አዋሽ ላይ እነዚህ የሚያሳዩት ምንድነው? ሀይቆች ምናምን እንዳሉ የሚያሳየው ማለት እዚህ ጋር ሀይቆች እንዳሉ ዳይሬክሽን የለውም። ዳይሬክሽን የሌላቸው ሀይቆች ናቸው እነዚህ አዋሽ ሀይቆች። ሁሉም እዚህ ውስጥ ናቸው። እነዚህ የተለያዩ ቦታዎች ሀይቆች እንዳሉ ትክክል ነው። አዋሽ ሪቨር ቤዝን ሙሉ በሙሉ ኢትዮጵያ ውስጥ ስለሚያልቅ ሀይቆች እዛ ውስጥ ብዙ ሀይቆች አሉ። ላንጋኖ፣ ሻላ ምናምን ሀይቆች ስለሚገኙ ይህን አይተናል። አሁን ፍሎ ዳይሬክሽን ከሰራን ሶስተኛው ምንድነው? ፍሎ አኩሙሌሽን። ፍሎ አኩሙሌት የሚያደርገውን ቦታ ይሄን እንሰራለን። ማንን ነው አስገባ የሚለን? ኢንፑት ፍሎ ዳይሬክሽን ራስተር ይላል። ይሄን ራሱን ቼክ ስናደርግ ይገባል። የሚወጣው አውትፑቱ ማን ነው? ፍሎ ዳይሬክሽን ብሎ ፍሎ አኩሙሌሽን ብለን ኤፍኤ ብለን እንተዋለን። ሙሉ ከምንጽፍ ማለት ነው። ፎልደሩ ራሱ ጋር ነው፣ ችግር የለውም። ከዛ ፍሎት ነው፣ ችግር የለውም። ኦኬ ብለን መውጣት ነው። ኦኬ ስንል ፍሎ ዳይሬክሽን ይሰራልናል። ቼክ ማድረግ ትችላላችሁ እስከ መጨረስ ድረስ። አሁንም ቴክስት እንፋችሁ። ትንሽ ፋይል ብትሆን ትንሽ ዲጂታል ኔቪጌሽን ወስደን የምንሰራ ከሆነ ወዲያው ነው የሚጨርሰው። አሁን ትንሽ ተለቅ ያለ ዲጂታል ኔቪጌሽን ሞዴል ስለሆነ ፍሎ አኩሙሌሽን እያንዳንዱ ሴል ላይ እያንዳንዱ ግሪድ ላይ ያለውን እየሰራ ነው የምቆየው እስከ መጨረስ ድረስ። ምንም አነካውም። ጨርሶ ራሱ አክቲቭ ያደርጋል። አሁን እነዚህ ነገሮችን ስናይ ኢንአክቲቭ ናቸው። አንደኛ እየሰራ ነው፣ ሁሉም ነገር ኢንአክቲቭ ስለሆነ አንዳንድ ጊዜ አክቲቭ የሚመስሉና በውስጥ የሚሰሩ አሉ። ያን ጊዜ እኛ ስንነካካው ችግር ስለሚፈጥር
ባነቀው የተሻለና የሚመረጥ ይሆናል ማለት ነው። ስለዚህ updating flow accumulation ነው የምለው። እንጠብቃለን። just wait። እስከሚጨርስ መጠበቅ ነው ያለብን። ትንሽ ይቆይ ችግር የለም። ያው መጨረስ ስላለበት ማለት ነው። እኛ ቸኩለን ምንም አናመጣም። እንደዚህ ሙሉ ኢትዮጵያ ቢሆን በዚህ ሁኔታ አንድ ቀን ሙሉ ይፈጃል ማለት ነው። ሙሉ ኢትዮጵያን እንደዚህ ፍሎ አኩሙሌሽን ፊል አድርገህ ፍሎ አኩሙሌሽን ስራ ብንለው አንድ ቀን እንድንቆይ አንጠራጠርም። ስለዚህ እናንተ ደግሞ ትዕግስት ይኖራችሁ ስትሰሩ ይጠቅማችኋል። ይህንን ያው በራሳችሁ ጊዜ ዳታው ካለ ጂአይኤስ ሶፍትዌሩ ካለ የፈለጋችሁትን ኤሪያ የፈለጋችሁትን ሪቨርን ድልነት እያደረጋችሁ ፊዚካል ካራክተሪስቲክሱም እነዚህ ዲጂታል ኤሌቬሽን ሞዴል እየተጠቀምን ማውጣት እንችላለን። ባለፈው ዲጂታል ኤሌቬሽን ሞዴል ከየት ነው የምናገኘው የሚለው ያንንም ጥያቄ የሚፈታልን በዩኤስጂኤስ ኤርዝ ኤክስፕሎረር ላይ ሬጂስተር አድርገን ከሁለት እና ከሶስት ቀን በኋላ ኮንፈርም ሲያደርግ ማውረድ እንችላለን። ደስ ያለውን ቦታ እዛው ላይ ያስመርጠናል። ቦታውን ኢትዮጵያን ዲስፕሌይ ኢትዮጵያን ካለችበት ያው ከጎግል ኤርዝ የሚመስል ነገር ይመጣል። ከዛ ኢትዮጵያን ሰለክት እናደርጋለን። እኛ የምንፈልጋትን ቦታ ላይ ክሊክ አድርገን 3 4 5 ግሪድ የሚያስፈልግ ከሆነ 4 5 ክሊክ እናደርጋለን። ከዛ በኋላ ያ ቦታ ዳውንሎድ ዳታ ሴት የሚል ውስጥ ገብተን እዛው ላይ ሪዛልቱ ላይ ዳውንሎድ እናደርጋለን ከሳተላይቱ ላይ ማለት ነው። ላንድ ዩዝ ከሆነ እንደዛ ነው። ይሄን ካወረድን በኋላ ያንን ዳታ ሞዛይክ ማድረግ የሚጠበቅብን ከሆነ ሞዛይክ ወይም እዛችሁ ግሪድ ውስጥ ብቻ የሚገኝ ከሆነ ራሱን አናላይዝ ማድረግ ነው። ሌላ ምንም ውስብስብ የሆነ ነገር የለም። ይህን ከጨረሰ በኋላ ወደ ኮንዲሽናል የሚል አለ። እዚህ ውስጥ እንገባለን። ይሄኛው አልጨርሰም። ኮንዲሽናል እዚህ ጋር አለ። ይሄ ፍሎው አኩሙሌት የሚያደርገውን ቦታ እየሰራ ነው። አኩሙሌት ለምሳሌ ዳይሬክሽን ካለ ፍሎው እንደዚህ ዳይሬክት አድርጓል። ከዛ አኩሙሌት ወይም የሚሰበስብበት ቦታ ፍሎው ከእያንዳንዱ ትንንሽ ሪቨርስ ሲስተሞች ወይም ትንሽ ስትሪም ላይኖች ላይ ትንንሽ የራሱ መስመር ይዞ ውሃው መጥቶ አኩሙሌት አድርጎ ትልቅ ወይም ያጅ ሆኖ
ወደሚሄድበት ሪቨር ሲስተም እስከሚገባ ድረስ ያለውን ሁሉን ነው የምሰራው። የትልቁንም የትንሹንም እየሰራ ስለሆነ አሁን ግሪዱ ትንሽ ተለቅ ያለ ስለሆነ ከእያንዳንዱ ግሪድ ላይ ከእያንዳንዱ አካባቢ ላይ ወተር ሼዶ ካለው ግሪድ ሲስተም ወደ ሪቨር የሚገባበት መስመሩን እየለየ ነው ማለት ነው። አኩሙሌት የሚያደርገው ለአኩሙሌት እየሰራ ነው ያለበት ያለው። አሁን ቀጥለን የምንሰራው ኮንዲሽናል የሚል ነው። ኮንዲሽናል የሚለው ደግሞ ምንድነው? ይሄን ኮንዲሽናሉን ስሰራ እዚህ ጋር ፍሎው ከግሪዱ የሚወጣው ፍሎው መስመሮቹን ወይም ስትሪም ላይኖቹን ወስንልኝ በየትኛውን ኮንሲደር ታደርግልኛለህ ወይስ የትኛውን ኮንሲደር አታደርግልኝም የሚል ነው። ለምሳሌ ትንንሽ የሆነ በአይናችን የማየት የማንችላቸው ግን ውሃ መስመሮች የሚሄዱትን ሁሉን ኮንሲደር አድርጌ ስትሪም ላይኖቹን ፊክስ አድርግልኝ ካልን እያንዳንዷን ወተር መስመር ትንሿን ኤሊቬሽን ካለችበት ሪሌቲቭሊ ከአካባቢው ካለው ኤሊቬሽን ትንሽ ኤሊቬሽን ካለችበት ሁሉ ቦታ መስመር ያወጣልናል። አይ ትንሽ ቁጥር ከመረጥን እንደዛ ነው። አይ አልፈልግም ትንንሾቹን ኮንሲደር አታደርግልን ትልልቆቹን ብቻ ውሰድልን ካለን ትልልቅ ቁጥሮቹን ነው መውሰድ ያለብን። እዚህ ጋር ስንሰራ እናያለን። አሁን እስከዛ ድረስ ትንሽ እስከሚጨርስ ድረስ ነው መጠበቅ ያለብን። አሁንም how much is እስቲ ምንድነው ችግሩ? አይ ችግር የለም። ችግር ካለ እዚህ ጋር ቀይ ያስቀምጣል። አሁን ችግር የለም የሰራ መሆኑን ያሳያል። ምንድነው እዚህ ጋር ብሎ ስታርት ታይም ሳንዳይ አሁን ዛሬ ሳንዳይ ላይ ስለጀመሩ ዲሴምበር 30 07 19 here it says 31 2018 ነው። እስከ ሰከንዱ ያወራል የጀመረበትን እዛ አናላይዝ ላይ መቼ አናላይዝ እንዳደረግን ይሄን መቼ እንደሰራን ዳታው ላይ ራሱ ማየት እንችላለን። ፍሎው አኩሙሌሽን ነው የሰራው ያለው ይላል። ፍሎው አኩሙሌሽን ኤፍ ዳይሬክሽን ተጠቅሜ ነው የምሰራው የሚለውን እዚህ ጋር ያወራል። የት ነው ሴቭ ያደረኩት? ዩዘር ዴስክቶፕ ላይ 11 ጂአይኤስ ፕሮጀክት ላይ ዲኤም የሚል ማን ብዬ ነው ኤፍኤ ወይም ፍሎው ዳይሬክሽን በፍሎት ሲስተም እንደሆነ እዚህ ጋር ዲስክሪፕቲቭ የሆነ መረጃ ይናገራል ማለት ነው። ኦኬ ኦልሞስት ጨርሷል። አሁን ፍሎው ዳይሬክሽን አንቼክ አድርገን ማየት እንችላለን። ፍሎው አኩሙሌሽን ይሄ ነው የሰራው። ፍሎው አኩሙሌሽን አሁን በትንሹ መስመሩ ይታያል። አኩሙሌት የሚያደርገውን ይኸው እያንዳንዱ ቦታ ላይ አኩሙሌት የሚያደርገውን አውጥተውልናል። ይሄ ኦልሬዲ ፍሎው አኩሙሌሽን ሰርቷል ማለት ነው። ሌላ ምንድነው የምንሰራው? ኮንዲሽናል ብያቸዋለሁ። ኮንዲሽናሉን ክሊክ እናደርጋለን። ኮን የሚል ኮን ደብል ክሊክ እናደርጋለን። እዚህ ጋር ማንን ነው የምንሰጠው? አሁን ፍሎው አኩሙሌሽን ዳታ ነው የምንሰጠው ማለት ነው። ኮንዲሽናል እዚች ጋር ነው ጥንቃቄ ማድረግ አለባችሁ። ባይ ዲፎልት ኦፕሽናል ነው የምሰራው። ይሰራል ግን ብንጽፍ አሪፍ ነው። እዚህ ጋር ምንድነው ቫልዩ ብለን በትክክል ስፈልጉን እንጽፋለን። ቫልዩ አንድ ስፔስ ሰተን ግሬተር ዛን አሁንም አንድ ስፔስ ሰተን ምንድነው አሁን የትልቅ ዲጂታል ኤሌቬሽን ሞዴል ስለሆነ ግሬተር ዛን መቶ ምን ቫልዩ ግሬተር ዛን አንድ ስፔስ መቶ ይላል። ይሄ መቶ ብንል አራውንድ ቫልዩስ ፎር ኤግዛምፕል ላንድ ዩዝ እና አርባንን ሁሉም ነገር ፊክስ ስለሚያደርግ ምንድነው የምናደርገው? አሁን እኔ ምንድነው የምለው እናንተ ደስ እንዳላችሁ እኔ 300 እላለሁ። ይሄ ትልቅ ዲጂታል ኤሌቬሽን ሞዴል የእናንተ ትንሽ ከሆነች ትንሽ መጠቀም ትችላለህ። 300 ራሱ ያንሳል። በዚህ ዳታ ኢንስታንት ቫልዩ ማንን ነው የምትጠቀመው ይላል። ይሄ አንድ በየተጠቀማለሁ ችግር የለም። አንድ ቫልዩ እናንተም አንድ ብላችሁ መጠቀም ይችላል። ሌሎቹ ዲፎልት ነው ይሄም ተውት። እዚች ጋር ግን እዚች ጋር
አውትፑት ማን ብሌ ነው የምጽፈው ነው ብለው ኮን የሚለው ኮን ብዬ ብጽፍ ችግር የለም። ኮን ብዬ ጽፋለሁ። ኮንዲሽናል መሆኑን አረጋግጣለሁ ማለት ነው። አሁን ጨርሻለሁ። ከዚህ በኋላ ኦኬ ብዬ መውጣት ነው። ኦኬ ስል ኮን ስላልኩት ነው ያልተቀበለኝ። ኮን አትበል ይላል። ሌላ መጠቀም እችላለሁ። ለምሳሌ እዚች ጋር አሁንም ማን እላለሁ? ሲኦ ብቻ እስቲ ልጠቀም። አንዴ እንደዚህ ሲሆን እንደዚህ ሲኦ ብቻ ልጠቀም ወይ ሌላ ስም መቀየር አለብኝ። አሁን ይሰራል። አያችሁ? የሆነ ትንሽ ስህተት ካለ ኮን ፌል የሚያደርገው በዚህ ኮን ተመሳሳይ ስም ስላለ ነው። አንዳንዴ እንደዚህ አይነት ነገሮች ያስቸግራሉ። አሁን ኦልሬዲ ጨርሷል ማለት ነው። ኮኑ ሲመጣ ታያላችሁ። ይኸው አሁን ኮን መጥቷል። ፍሎ አኩሙሌሽን ኢንአክቲቭ አድርግና ይኸው እያንዳንዷ መስመር አሁን በ300 ስለሰጠው እንደዚህ ብዙ ስትሪንግ ፊቸሮችን ሰጥቷል። ይሄ ራሱ በጣም ለእይታ አዳጋች ነው። መስመሮቹን እንዳለ አውጥቷል። ኮኑ 300 ብዬ ማለት ነው። እኔ 100 ብዬ ብል ኖሮ ይሄ ሁሉ በቃ ትርምስምሱ ነው የሚታየው። ስለዚህ አይታይም ነበር። ስለዚህ ኮኑ አሁን ጨምሬ 500 ባለ ይቀንሳል። ላሳያችሁ እስኪ 500 ላድርግ። ታያላችሁ እዚህ ጋር ያንን ማንን ተጠቀመው ፍሎ አኩሙሌሽን ነው። ተመሳሳይ ነገር ነው። እዚህ ጋር ቫልዩ ይኸው ዝም ብላችሁ ስፔስ ግሬተር ዛን ስፔስ 500 ይሄን ማለት ይችላችሁ። እቺ አንድ ነች የመጀመሪያ ኮ ያለው አሁን ኮ ዋን ብል ኮ ዋን ይላለው የመጀመሪያ ሲ ሆነ ስለሆነ አሁን እስቲ ማየት እንችላለን። ይኸው አሁን እንዴት እንደምሰራ ይሄኛውን አስወግደን ማየት እንችላለን። ታያላችሁ። ይጨርስና ኦኬ አሁን ቆይኛውን አስወግዳት። ይሄ ትንሽ የተሻለ ነው የሚሆነው ከዛኛው እስቲ ይሄኛው ማየት ይችላል። ይሄኛው አሁን በዚህ ላይ ብትሉ ያኛው አያችሁ ጭማሪ ያለው እዛው ላይ ፊት ለፊት ጭማሪ እንዳለው አያችሁ። ይሄኛውን ሲጨምር ጭማሪ ያለው ፊት ለፊት ላይ 500 ስለሆነ ማለት ጭማሪ ስላለው ይሄን ነገር ማስታወስ መቻል አለብን። ስለዚህ 500 በቂ ነው ብዬ ካመንኩ በቂ ነው። ካላይ ይሄም ይበዛል። ስለዚህ ይቀንስ ካልኩ እዛ ሄጄ የሰሯቸውን ማጥፋት አለብኝ። ለምሳሌ እኔ ዲስክቶፕ ላይ ስላለ ዲስክቶፕ ላይ ጂአይኤስ ፕሮጀክት እዚህ ጋር ሄጄ አሁን እነዛ መደለት ይችላል። ዲጂታል ሌሎች ሞዴል ውስጥ እንዳለ ያውቃለሁ። ስለዚህ ኮ የሚላል እዚህን አጠፋታለሁ። ዴሊት እዚህ ጋር ስደልት እዚህ ጋር ይጠፋል። አያችኋል። አሁን እቺንም ኮዋን የምትለው አሁንም ዴሊት አደርጋለሁ። ይጠፋል። እዚህ ጋር ይጠፋል። አሁን ጠፋ። ስለዚህ እንደገና ልሰራው ስለሆነ ማለት ነው። እንደገና እሰራለሁ። ኮን የሚል ምን ብዬ እንደውም አንዴ እቺን ላስገባ። ኢፍ አኩሙሌሽን ነው የምሰራው። ቫልዩ ማን ብዬ ላስገባ? ቫልዩ ስፔስ ግሬተር ዛን ስፔስ ቅድም 500 ብዬ ሰጥቼ ነበር። አሁን እሺ 1000 ብር ብልስ ችግር የለውም። 1000 ብልና እቺን ሁሌ አንድ ነው ማስገባው። እቺን አሁን ኮ የቅድሙ ስለጠፋ ስለደለት ኮ ብልም ይሰራል ሴቭ ያደርጋል ማለት ነው። እዚህ ጋር ኦኬ። አሁን በ1000 አንደኛ ይሄ ሲሰራ ራሱ ይፈጥናል። ኮንሲደር የሚያደርገው ትንሽ እንትን ነው። ይኸውላችሁ አሁን 1000 ነው ማለት ይችላል። 1000 ችግር የለም የተሻለ ነው የሚሆነው ማለት ነው። 1000 የተሻለ ነው። ከዚህ በኋላ በ1000 ሰራውኝ። አሁን ኮንዲሽናልን ከጨረስኩ በኋላ ምንድነው ማድረገው? እዚህ መውጣት የለብኝም። ሃይድሮሎጂ ይሄን አደርገዋለሁ። ሃይድሮሎጂ ላይ ፍሎው ስናፕ ሊኒየር እና ስትሪም ኦርደር የሚለውን መስራት ይችላል። ስትሪም ኦርደር ኮን ተጠቅሜ አሁን ኮን እንጠቀማለሁ። ስትሪም ኦርደር ስቴፖችን አትርሱ። እዚህ ጋር ፍሎ ዳይሬክሽን አስገባ ይላል። ይኸው እዚህ አለልኝ። እዚህ ጋር ምንድነው ስትሪም ኦርደር STO ይላሉ። ይሄንን ያስታውሳል። ስትሪም ኦርደር ማለት ይኸው ስትራይለር ነው። ይሄ ያው ሁለት እንትኖች አሉ። ሼቭ እና ስትራይለር የሚላል ስትራይለር ነው ብዙ ጊዜ የምንጠቀመው ማለት ነው። ይሄን ስትሪም ኦርደሮችን ስንሰጥ አሁን ይሰጣል። ስትሪም ኦርደሮችን ኦርደር እያደረገ አንድ የሆኑትን አንድ፣ ሁለት የሆኑትን ሁለት፣ ሶስት የሆኑትን ሶስት ያደርጋል። ይሄን እናንተም በዚህ መንገድ ማየት ትችላላችሁ። እስከሚጨርስ ድረስ መጠበቅ ነው። እንደ ፍሎ አኩሙሌሽን አይቆይም ነበር። እንዴት እንደሆነ ያላውቀው አፕዴቲንግ ስትሪም ኦርደር ይላል። ያው እየሰራ መሆኑን የሚናገረው መጠበቅ ነው። just we have to wait
until it finish. በቃ እየጨረሰ ነው። ኦልሬዲ ይጨርሶታል። አሁን ይህን ስትሪም ኮን የሚለውን አጥፍተን ስትሪም ኦርደሩን እንዴት እንደሰጠ ማየት ይችላል። ከለር አድርጎታል እያንዳንዱ። ለምሳሌ ይሄው አያችሁ ስትሪም ኦርደሩ በየከለሩ ተቀምጧል ማለት ነው። 7 ስትሪም ኦርደር ስትራክቸሮች አሉ። ይሄ እንዲታየን ማድረግ እንችላለን። ይሄን ከማድረጋችን በፊት ምንድን ነው የምንሰራው የሚለውና ስትሪም ቱ ፊቸር እንላለን። ይሄ ስትሪም ኦርደር ስቲል ነው ራስተር ነው። አሁን ወደ ቬክተር ዳታ ነው የሚቀይረው ማለት ነው። ስትሪም ቱ ፊቸር እንላለን። ፊቸር ወደ ፊቸር ቀይር። ይሄንን ስትሪም ኦርደር ያደረግነው ነው የምንጠቀመው ማለት ነው። ስለዚህ ኢንፑት ዳይሬክሽኑ ኢንፑት ፍሎ ዳይሬክሽን እዚህ ጋር አስገባ ይለናል። እሱ በሚለው መሰረት አስገባለሁ። እዚህ ጋር ምንድነው ስትሪም ቱ ፊቸር ይጽፋል። ስትሪም ቱ ፊቸር እንደዚህ ስትሪም ቱ ፊቸር የሚል ጻፉኝ አስታውሳለሁ። ስለዚህ ያለ ይሰራል። ፊቸር እያደረገ ነው። ይሄንን ራስተር የሆነውን ዳታ ወደ ቬክተር እየቀየረ ነው ማለት ማወቅ እንችላለን። ጀስት ዊ ካን 50% ደርሷል። 50% ደርሷል። በቃ ይሄው አሁን ስትሪም ቱ ፊቸር ቀይሯል። ይሄን ስትሪም ኦርደር የሚለውን አስወግጄ ማየት ይችላሉ። እንደዚህ ታደርጋላችሁ። ከዚህ በኋላ ይሄ ስትሪም ቱ ፊቸር ምንድነው መሆን ያለበት? እዚህ ውስጥ እንገባና እዚህ ውስጥ ራሱ ላይ ራይት ክሊክ እናደርጋለን። ራይት ክሊክ አድርገን ፕሮፐርቲ እንላለን። እዚህ ፕሮፐርቲ ውስጥ ምንድነው ሌብልስ የምላለን። ሌብልስ ሁሉ ሌብል ላይ የምናስተካክለው ነገር ታውቃላችሁ። ብዙ ነገሮችን እዚህ ሌብል ላይ የምናስተካክለው። አሁን ሌብል ላይ መተናል። ሌብል ላይ ማነው ግሪድ ኮድ ነው መሆን ያለበት። አርክ ግሪድ ሳይሆን ግሪድ ኮድ። ይሄ ባይ ዲፎልት ራሱ ይሰጣል። ከለሩን ከፈለጋችሁ ቀይ ወይም ከፈለጋችሁ ሰማያዊ ማድረግ ትችላላችሁ። አረንጓዴ ነው ማድረግ ፈለኩኝ አረኩኝ። 12 ይበቃል ካልኩ ቦልድ አደርጋለሁ። እዛ ትችላላችሁ። ከዚህ በኋላ የት ነው የሚሄደው? ሲምባዮሎጂ የሚላለ ሲምባዮሎጂ ውስጥ ገባለሁ። ኳንታይልስ የሚላለ እዚች ጋር ኳንታይል ላይ ግራጁዌት ሲምቦል የምትላለች። ግራጁዌት ሲምቦል ላይ ገብቼ ግሪድ ኮዱን አሁንም ግሪድ ኮዱን መርጣለሁ። ይሄው 1 እስከ 7 ይሄ ስንት ነው? 5 ስለሆነ 7 ባረገው 7 ኖርማል ራሱን ያደርጋል ማለት 7 ግሪድ ኮድ አለ። ከለሩን በኋላ እንቀይራለን። ከዚህ በኋላ አፕላይ ኦኬ ስንል ይሄው 7 እንዳለ ይናገራል። ይሄ ምን ማለት ነው? አሁን አይታችሁ እንደሆነ ከዚህ እንደምታዩት ምንድነው ይሄ ምንድነው? ይሄ 7ኛው ለምሳሌ ከለር መቀየር ይችላል። 7ኛው ትልቁ ነው። ወንዙ መጨረሻው አውትሌት ላይ የትኖት ለምሳሌ ይሄን ቀየርኩ። ይሄንን 7 አደርጋለሁ። ለምን ይብራስ ወጥቶዩን ማለት ነው። በጣም ትልቅ እንዲያደርግልኝ አያችሁ። 7 ማለት ይችኛው ነች። ኦርደር ስሰጥ ትልቁ ሪቨሩ ሰፋ ያለ ቦታ አውትሌት ላይ ይሄ ቦታ ነው ማለት ነው። ይሄ ቦታ ነው። ይሄ ወዴት ነው? ወደ አዋሽ ታች አዋሽ አካባቢ ነው ማለት ነው። መታራም አልፎ ምናምን አካባቢ ነው ያለው። ይሄንን አሁን ለምሳሌ እቺኛው 6 አድርግ ከለሩ በምን በሰማያዊ ቢሆን ማለት ይችላል። ሰማያዊ 6 አድርግ 6 ራሱ ስለሆነች ማለት ነው። እቺውት 6ቶቹ እነዚህ ትልልቆች ናቸው ማለት ነው። 3 6ቶች አሉ። 5ቱን ደግሞ 5 አድርግና ከለሩን አረንጓዴ አድርግልኝ ማለት ይችላል። ችግር የለውም። 5 አድርግልኝ 5 አድርጌ አረንጓዴ አደረግልኝ ማየት ይችላል። 5 እስከዚህ ድረስ እንደሚመጣ አሳየን ማለት ነው። 4ቱን ማየት ይችላል። 4ቱን ማና ምን አድርግልኝ? ቀይ አድርግልኝ ብለን ቀይ ያዘን። ለምሳሌ ይሄው ቀይ ያዘዝኩ 5 4 አድርግልኝ። ይሄን 4 ብዬ ባዘው ቀዮቹን ይሄው እነዚህ ኦርደሮቹን በትክክል ያስቀምጥልኝ። ከዛ 3ቱንም ምን አድርግልኝ? ሌላ ከለር አድርግልኝ ብለን ከለሩን ከዚህ መርጠን ምን አይነት ከለር ይሄ ቢሆንስ ብለን 3 እናደርጋለን። 3 አይደለችም 3 ስናደርገው ይሄው 3 ያሉትን ማየት ይችላል። ቀጣዩ ደግሞ 2 ነው። 2ንም እንደዛው እዚህ ጋር ከለር ላይ ገብተን 2 ከለሩ ምን ያደርግልን? ለኛ ከለሩን በዚህ ከለር ለምሳሌ ይሄኛው መርጠናል እና ያልመረጥነው ከለር አድርግልን ብንለው ምን አይነት ከለር ቢሆን እዚህ ጋር ከለሮች አሉ። ብዙ ከለሮች አሉ። ይሄኛውን ተጠቀምልን ብንል ይታያል ወይ የሚለውን እኛ እንወስና ይሄኛውን እንጠቀምልን ነው። እንደው ይሄን ተጠቀምልን ከዛ 2 አድርግልን። በቃ
ይሄው ሁለቶቹን እዚህ ጋር ቁጭ ያደርጋል። እነዚህ ሁለቱ ሌላው ጥቁሩ አንድ መሆኑን ነው የሚያሳየው ማለት ነው። ይሄ ጥቁሩ አንድ ኤክስትሪም ኦርደሮቹ አንድ ናቸው ይላል። እዚህ ጋር እንደዚህ አድርገናል። እንደዚህ ካደረግን በኋላ ይሄ ማፕ ማጥለቅ እንችላለን። አጥልቀን ይህን በደንብ አሁን ማየት ይቻላል ማለት ነው። ይኸው ከለራቸው ብዙ ይህን ወንዝ እንደሆነ አኮርዲንግ አሁን ይሄው 5 ማለት የ5 ነው። ይሄ 3 ማለት ነው። ይሄ አንድ ማለት ነው። ይሄንን አሁን ቅድም ስላስተካከልኩ ምንድነው የምለው እዚህ ጋር ሌብሉን ስላስተካከል ሌብል ፊቸር ብሎ አድ ያደርጋል። አያችሁ አንድ መሆኑ አንድ ይናገራል። ሁለት መሆኑ ሁለት ነው። ይሄ 3 ነው። ይሄ 5 ነው ይላል። ይችኛው ቀይው 4 ነው ይችላል። በራሱ ሲስተም ይናገራል ማለት ነው። እንደዚህ አድርገን ማስቀመጥ እንችላለን። አሁን እዚህ ጋር እያያቸው ነው። ይሄንን ነው እንግዲህ የምንሰራው። ይሄ ምንድን ነው ኦርደሩን ሰጠን የምንሰራው ነው ሌብል አድርገን ማለት ነው። ከዚህ በኋላ ነው አውትሌቱን መርጠን የምናስተካክለው። አሁን ኦልሬዲ ይሄ ወደ ማፑ ኖርማል ፕሌስ ይመለሳል። ማፑ ኖርማል ፕሌስ ከተመለሰ በኋላ ምንድነው ማደርገው አውትሌት መስሪያ ነው የሚያስፈልገኝ። አውትሌት እንዴት ነው የሚሰራው? አሁን አውትሌት ከሌለ ወይም ሁሉንም ዴልኔት አድርግልን ካለን ዴልኔት ያደርግላል። ይሄን እንዳለ አውትሌት ሰተን ማለት ነው። አውትሌት እዚህ ጋር ብንሰጠው በዚህ ነገር እቺ ለዚች ይሄን መስጠት አለብን ማለት ነው። ስለዚህ እኛ የምንፈልጋት አውትሌት የትኛው ነው የሚለውን ራሳችን መጀመሪያ እንወስናለን። ከመወሰናችን በፊት አውትሌት መጨመሪያ ቱል እናመጣለን። እዚች ጋር ገብተን ማለት እዚች ጋር እንገባለን። እዚች ጋር ከገባን በኋላ የኛ ፎልደር ዳታው ያለበት ፎልደር እዚህ ጋር ካታሎግ እናገኛለን። ራይት ክሊክ እናደርጋለን። እዛው ላይ እንደ ባለፈው ሼፕ ፋይል እንፈጥራለን። ይኸው ራይት ክሊክ ኒው ሼፕ ፋይል እዚች ጋር መጣች። እሷ ስትመጣ ይሄን ሼፕ ፋይሉን ለምሳሌ እኛ የምንወስደው አውትሌት የማን እንደሆነ ካወቅን ዝም ብለን አውትሌት ለምሳሌ ማን ልበል መቂ ብዬ ልጻፍ። የመቂ አውትሌት መቂ ብዬ መቂ እዛ ውስጥ ወተርሼድ ውስጥ ስለሚገኝ መቂ ነው። ኔሙ አውትሌቱ ኔም መቂ ነው። እዚህ ጋር ፖይንት ነው የምንጠቀመው። አውትሌት ሁሌ ፖይንት ነው። ባለፈው ፖሊገን ብለን የምንጠቀመው አሁን ፖይንት ነው የምንጠቀመው። እዚህ ጋር ደግሞ ኮኦርዲኔት ሲስተሙን እናስተካክላለን። ፕሮጀክት ኮኦርዲኔት ሲስተም ነው የምንጠቀመው። ዩቲኤም ነው የምንጠቀመው። ዩኤስጂኤስ ኖርዘርን ሄሚስፌር 37 ያለበትን ፈልገን እንደዚህ ያገኛል። ኦኬ ከዛ ኦኬ ስንል አውትሌቱን እዚህ ጋር ፖይንቷን አድ ያደርግልኛል። ፖይንቷን አድ አድርጎልኛል። ከዚህ በኋላ ምንድነው ማድረገው መቂ ወንዝ እዚህ ውስጥ መቂ ወንዝ የትኛው እንደሆነ እኔ አውቃለሁ ማለት ነው። እናንተም እንደዚህ መቂ ወንዝ የምታውቁ ከሆነ ችግር የለውም። ለምሳሌ እኔ ባይ ዲፎልት መቂ ወንዝ ይሄ ነው ብዬ ይሄ መቂ ወንዝ ነው ብዬ ከወሰንኩ ለምሳሌ ይሄው ይሄ የት ነው ወደ ሌላ ቦታ ታች ነው የሄደው። መቂ ወንዝ ይሄ ነው ባይ ዲፎልት ላይ ሆነ የሚችላል። ግን ከዚህ አካባቢ ከዚህ ወደ ላይ ዴልኔት ማድረግ እፈልጋለሁ ካልኩኝ ይሄው እንደዚህ ማክሲማይዝ አደርጋለሁ። መቂ ወንዝ ይሄ መሆኑን ካወቁ ይሄው እዚህ ጋር ነው መቂ ወንዝ ይሄ ነው አውትሌቱ የመቂ ወንዝ ከዚህኛው አውትሌት ወስጄ መስራት አለብኝ ብዬ ካመንኩ እዚህ ጋር መጣሁ። ይሄው እዚች ጋር መውሰድ ፈለኩ ማለት በአምስት ላይ። ከዚህ በኋላ እንደባለፈው ስታርት ኤዲቲንግ የሚላል ስታርት ኤዲቲንግ ላይ መቂ የሚል ቅድም ፖይንቱን ፈጥሬ ነበር። እሱን መቂን ኦኬ ይላሉ። ኦኬ ስል እስከመጣ ድረስ መጠበቅ ነው ያለባቸው። መቂ የሚለው እስከመጣ ኦኬ የመጣ ነው። ወይት ትዕግስት ይኖራችሁ በቃ መቂ የሚል ነበር። እዚህ ጋር መቂን ኮንቲኒው ይላሉ። ይኸው ኮንቲኒው ብዬ ይሄ ነጥብ ያስፈልገኝ እንደ ባለፈው እዚህ ውስጥ ይገባለሁ። የዚች ውስጥ ሲገባ ይሄ ጋርዶብኛል። ስለዚህ ጋርዴ ይሄን አጥፍቼ እንደገና ቆይ አመጣ። ይሄው መጣ መቂ የሚል መቂ ሲመጣ መቂን ስነካው እዚህ ጋር ፖይንት የሚል ይመጣል። ባለፈው ፖሊገን ስላለን እዚህ ፖሊገን ይመጣ ነበር። ዛሬ ይሄ ፖይንት ይመጣል። ፖይንት ሲመጣ ክሊክ ሳደርግ ፖይንቷ ሌላ ቦታ አድ ማድረግ አይጠበቅብኝም። እዚህ መቂ ላይ የሆነ ቦታ ላይ ክሊክ አያችሁ መቂን ክሊክ አድርጌ መርጫለሁ። ስለዚህ እዚህ ጋር ሄጄ ሌላ ቦታ ክሊክ ሳላደርግ ስቶፕ ኤዲቲንግ የስ መቂን ቁጭ አደረገ መረጠልኝ ማለት ነው። መቂን ከመረጠ የቅድሙ አርክ ቱል ቦክስ የዘጋሁትን ይምጣ እዚህ በቃ መጣ። አሁን ከዚህ በኋላ ይሄን ፖይንቱን መቂን የሚለውን አውትሌት ፖይንቱን መርጫለሁ። ይሄ መቂን መርጫለሁ። ይሄን ባይ ዲፎልት ነው የመረጥኩት። ግን መጀመሪያ በጂፒኤስ አምጥቼ ከሆነ በኤክሴል እንደባለፈው ገብቼ በካታሎግ አሁንም ገብቼ ኤክሴሉን ራይት ክሊክ አድርጌ ፊቸር ምናምን የሚለው አድ ማድረግ ነው። ከዛ በኋላ ስናፕ የሚላል ከዚህ በኋላ ምንድነው ወደዚህ ነው የምመጣው። ስናፕ ፑል ፖይንት የሚላል እዚህ ጋር ያችን አውትሌቷን ስናፕ የሚያደርግ ነው። ስለዚህ ደብል ክሊክ አደርጋለሁ። ደብል ክሊክ ሳደርግ መቂ የምትለው ኢንፑት ነች ነው
ስናፕ የምናደርጋት። ስለዚህ አይዲ ነው የምለው ችግር የለውም። ይሄ ኢንፑት አኩሙሌሽን አስገባ ነው። አኩሙሌት የሆነውን ዳታ ቅድም ይሄን አስገባሁት። ከዛ አውትፑቱ ምንድን ነው የምትለው ስናፕ ኤስ ኤን ፒ ስናፕ መሆኑን ፑል ፖይንት መሆኑን አውቃለሁ። ከዛ ኦኬ ይወጣሉ። ስናፕ ማለት ቀላል ነገር ስለሆነ ስናፑን ጨርሱታል ማለት ይኸው ስናፑን እንደዚህ ሳረግ እንደዚህ ያቀለማል። ከዚህ በኋላ ምንድነው የማደርገው ወተርሼድ ዴፊኒሽን የሚላል መጨረሻ ውስጥ ወተርሼድ ዴፊኒሽን አሁን ልሰጠው ነው። ይሄው ወተርሼድ ዴፊኒሽን ልሰጠው ስለሆነ ወተርሼዱን ማነው ስናፕ ያደረገው ተጠቀምለን ፍሎ ዳይሬክሽን እዚህ ጋር መጀመሪያ አስገባሁት። ባይዘው እንደዚህ አረንጓዴ ሲቀመጥ የምናስገባው ነገር ይነግራል ማለት ነው። ስለዚህ ከዚህ ማነው ስናፕ ያደረግነው ማነው ፑል ፖይንቱ ስናፕ የምትላለች። ከዚህ ቫልዩ ነው ምንም ነገር አንቀውም። እዚህ ጋር ወተርሼድ ብለን ወተር ሼድ ብዙ ከሆነ አይቀበልም። አንዳንዴ አልቀበልም ካለ መልሰን መጻፍ አለበት ብያለሁ። ወተርሼድ ይሰራል ተቀብሎኛል። ይኸው ወተርሼዱም ይሰራልኝ። ኤክስኪዩቲንግ ወተርሼድ ይላል። ይኸው ዋትስ ሮንግ ቆይ ኦኬ ወተርሼዱን አልሰራም። ምክንያቱም ምንድነው ዋትስ ሮንግ እስቲ ይገጥማል። እስቲ እዚህ ጋር የቱ ጋር ወስጄ ነው ምክንያቱም ሀይቁ ላይ ምናልባት ወስጄ ከሆነ የሆነ ወንዝ ካለ ወንዙ ላይ ከወሰድኩ አይሰራም። ይህን ማወቅ አለብን። ወንዙ ላይ ከወሰድኩ ወንዙን ስለማያውቀው ምን አደርገዋለሁ እስቲ 5 ላይ ነው የወሰድኩ መውሰድን አረጋግጣለሁ። እስቲ ይህን መቅ የሚለውን ከፍ ላድርጋት እንዲታየኝ ነው። ሌላ ችግር ላይ የተሆነ እዚህ አካባቢ ነው ወሰድኩት መሰለኝ። እስቲ አዎ እዚህኛው ነው። እዚህኛው ምናልባት ወንዝ ዴልኔት ያላረገበት ምክንያት ምንድነው? ሀይቅ ላይ ምናምን ወስጄ ሊሆን ይችላል። ስለዚህ እቺን ኤዲት አድርጌ እስቲ ወደ ላይ ላምጣት ወይ ሴንተር ላይ አልወሰድኩም። እንደዚህ አይነት ችግር የሚፈጠሩ እንደዛ ነው። ሴንተር ላይ መውሰድ ወይም ወደ ላይ ላምጣት። እስቲ ኤዲት አደርጋለሁ። ኤዲት ስታርት ኤዲቲንግ ማንን ነው መቂን ነው መቂን ስለማች መቂ እላለሁ። ይኸው እችት ነው እሷ ስትመጣ ነው። አሁን መታለች ማለት ላይ እችን ይዤ እስቲ እዚህ ጋር ባረገውስ አሁንም ትንሽ ወደ ላይ ላስጠጋ። ምክንያቱም ወንዙ ላይ ወስጄ ከሆነ አስቸጋሪ ነው። ማነው ሀይቁ ላይ ወስጄ ከሆነ እስቲ እዚህ ጋር ግን እስቲ ከዛ ስቶፕ የስ እዚህ ጋር እንዲቀመጥልኝ አደረኩ። ከዛ አሁን የስናፕ እንደገና መስራት አለ። ስናፕ ማነው መቅን ይኸው መቅን ወሰድኩ። ከዛ ማንን ነው የምለው አኩሙሌሽኑ ብሎ አኩሙሌሽን እዚህ ጋር ወተርሼድ ስናፕ ኤስ ኤን ፒፒ ነው የምለው መጀመሪያ ይሄኛው ስላለ ማለት ነው። ስናፕ ብዬ ስለጻፍኩ እስቲ ይስራልኝ። እስቲ ጨርሶታል መሰለህ። አሁን ወተርሼድ እስቲ ዴልኔት ላድርግ። ዴልኔት ወተርሼድ ፍሎ ዳይሬክሽን አስገባ ይለኛል። አስገባሁት። ከዛ ስናፕ ያደረግከውን አስገባ ኤስኤንፒፒ ነው። ከዛ ወተርሼድ የምለው ወተር እሺ ልበል። ለማንኛውም ወተር የመጀመሪያ ወተር ብዬ ጻፍኩኝ። ኦኬ ላለሁ። እሺ ስራለኝ። ወተርሼዱን ዴልኔት አድርግልኝ እስከምጨርስ እንጠብቅ። ብዙ ጊዜ ሀይቆች ላይ ከወሰድን ለማይሰራ ነው። ሀይቁ የቱ ጋር እንዳለ ባይታወቅ አውትሌቱ ወይ እኛ በኤክሴል ላይ ፊክስድ አድርገን አምጥተን ስላልሆነ
መጠበቅ አለብን። በዚህ ሁኔታ ይሰራል ብዬ አስባለሁ። ምክንያቱም ትንሽ ቆይቷል። ያኛው እኮ ወዲያው ነው የጨረሰው። አሁን ሰርቷል። ትክክል። መጀመሪያ በወንዙ ላይ ስለወሰድን ነው። ይህንን ማወቅ አለ። ወንዙ ላይ ሳይሆን ሀይቁ ላይ ስለወሰድን ነው የመጀመሪያውን ያልሰራው። አሁን ይሄውን ማየት እንችላለን። ይኸው ወተርሼዱን መቂን ሰርቷል ማለት ነው። አውትሌቱን በወሰድነው ልክ ወደ መቂ ወንዝ የሚገቡ ወተርሼዶችን ብቻ ነው ኮንሲደር አድርጎ የሰራው። ይኸው ይህን ማየት እንችላለን። መጀመሪያ የወሰድን ቤት እዚህ አካባቢ ስለሆነ ይሄ ኦልሬዲ ውሃ የሚተኛበት ሊሆን ይችላል። አድማር አድርገን ለምሳሌ ቅድም ፍሎ ዳይሬክሽን አድ ብናደርግ ራሱ ሊያሳይ ይችላል። አዎ ምክንያቱም እዚህ ጋር ሀይቁ ላይ ነበር የወሰድነው ማለት ዳይሬክትሊ ሀይቁ ላይ ነበር የወሰድነው። ሀይቁ ላይ ስንወስድ አይሰራም፣ ወተርሼዱ እንደሚት አያደርግም። ስለዚህ መቂ ወተርሼድ ይሄ ነው ማለት ነው። ይሄን እናስወግድና እችን ከሌላው ላይ ከትልቁ ላይ መቂን መቁረጥ ቆርጠን ማውጣት አለብን። መቂን ቆርጠን ማውጣት አለ። ከመቁረጣችን በፊት ማድረግ አለብን። ይሄንን መቂን ወደ ኮንቨርሽን ቱል ውስጥ ገብተን ይሄ ራስተር ስለሆነ ወተርሼዱ አሁን የሰራናት እቺ ወተርሼዱ ራስተር ስለሆነ ምን ማድረግ አለብን? እሱን ወደ ፖሊገን መቀየር መቻል አለብን። ስለዚህ እንዴት አድርገን ነው የምንቀይረው? እሱም ኮንቨርሽን ቱል አለ። ኮንቨርሽን ቱል ላይ ፍሮም ራስተር ቱ ፖሊገን የሚል አለ እዚህ ጋር። ይኸው ራስተር ቱ ፖሊገን እዚህ አራተኛው ላይ ደብል ክሊክ እናደርጋለን። ፖሊገን የምንቀይረው ማን ነው? ወተር ያልናት ወተርሼዷ ነች። ኢንፑት ራስተሩ ባለ አይደለም ፖሊገን ብለን መጻፍ ነው። ፖሊገን መቂ ካልን በቂ ነው። መቂ ወተርሼድ መሆኑን ነው እናስተዋላለን። ፖሊገን እንደዚህ አድርገን ካስታወስን ይቀይርልናል። ይሄንን ማየት ይችላላችሁ። ቀየረልን። አሁን ወተርሼድ የምለውን አንፈልግም ሳይሆን ያው ኢንአክቲቭ እናደርጋለን። ወተርሼድ ከዚህ በኋላ ቆርጠን እንወስዳለን። ይሄ ስትሪም ፊውቸሩ የራሱን ይዞ እንዲመጣ። አሁን እንዴት ነው የምንቆርጠው? ክሊፕ የሚል አለ። ትላንትና በታይሰን ፖሊገን አይተናል። እዚህ ጋር ያው ኤክስትራክት ክሊፕ እዚህ ጋር ገብተን እንቆርጣለን። ከኮንቨርት ካደረግን በኋላ ከማን ነው የምንቆርጠው? ኤስቲፒ ላይ ነው። ስትሪም ፊውቸር አለ። ይሄ ትልቁ ከስትሪም ፊውቸር ላይ መቂን ቆርጥልን ነው የምንለው። የምንቆርጠው ማን ነው? መቂን ነው። መቂ ፖሊጎን መቂ የት አለ? ይችኛው ማለት ነው። ይችኛው የምንቆርጣት ፖሊጎን የቀየርናት። ስለዚህ ምንድነው ኤስቲፒፒ ነው የምንለው። ምክንያቱም ያኛው ቲፒ ኦፍ መቂ ቆየኛው ስላሽ መቂ ብለን እንተዋለን። ኦኬ ይሰራልናል፣ ይቆርጥልናል ማለት በቃ ቆረጠልን። አሁን ምን እናደርጋለን? ሌላውን ሁሉም ስናፕን ማስወገድ እንችላለን። ይሄ ኤስቲፒ የምለው እናስወግዳለን። እቺው በመቂ ቆርጠው አስቀር ሌላውን ትተው ማለት ይሄን እንደዚህ አድርገው ይኸው እንደዚህ ነበር ማለት እኛ የምንፈልጋት እቺ ነች። እቺኛውን እንደቅድሙ እንደዚህ አይነት መስጠት እንችላለን። መቂ ራይት ክሊክ አድርገን ይኸው ፕሮፐርቲ ውስጥ ገብተን ይኸው ኳንታይል ውስጥ ገብተን ግራጁዌት ሲምቦል የሚላለ ስትሪም ኮድ አለ። እዚህ ጋር ተመሳሳይ ይኸው 5 ላይ ጋር አፕላይ እንላለን። አፕላይ ብለን እዚህ ጋር አፕላይ ከማለት በፊት ሌብሉን እናስተካክላለን። ሌብል ስንለው ግሪድ ኮድ እንላለን። አይዲ ብሎ ነበር የሚያስቀምጠው እኛ አይዲ የሚለውን ግሪድ ኮድ ብለን እናስቀምጣለን። ይኸው ግሪድ ኮድ አለን። ቦልድ ያድርግልን። አዎ ጥቁር ያድርግልን። ጥቁር ሆነ ይታያል። አዎ ጥቁር ያድርግልን ወይ ቀይ ያድርግልን መወሰን እንችላለን። ከዛ አፕላይ ኦኬ ብለን ጨረስን። ከዚህው መቂን እንደዚህ አድርገን ከለሩን እንደቀደሙ መቀየር እንችላለን። ለምሳሌ ይሄን አምስቱን ቀይ ያድርግልን 5 ማየት እንችላለን። ይኸው መቂን ቀዩን 5 አደረገ። አራቱንም ደግሞ ሰማያዊ ያድርግልን። we can change it ሰማይ 5 ታደርጋላችሁ። 5 ስለሆነ 4 ነው። አራት ነው። ይሄ 5 አይደለም 4 ስለሆነ 4 እናደርጋለን። ይኸው ትንሽ ያንሳል። 3ቱን ሌላ ከለር ቀይርልን። የራሱ ከለር ሆኖ 3 አድርግልን። በቃ 3 አድርግልን። 2 ደግሞ አረንጓዴ አድርግልን። አረንጓዴ ወይም ቀይ አድርግልን። አረንጓዴ አድርግልን ማለት እንችላለን። ይኸው አረንጓዴ አድርገን
ምንድን ነው? ሁለት። ይኸው ሁለት አደረገልን። አረንጓዴውን አረገልን። ከዛ አንድ ጥቁር ነው። ጥቁር ስለሆነ ጥቁር አድርግልን ብለን እዚህ ጋር ጥቁር መርጠን ይኸው ድምቅ ያለ ጥቁር አንድ መሆኑን እዚህ ጋር እናደርጋለን። ኦኬ ይኸው አንዱንም አስተካከለ። ይህን ደግሞ ፖሊጎኑን ከለሩን ቀይርልን ካለን ፖሊጎኑን ቀየሩን እንደዚህ አድርገን እንደባለፈው መቀየር እንችላለን። ፖሊጎኑ እንደዚህ ከለሩ ተቀይሮ ይታያል። ከዚህ ሌብል የሚለው አለ እንደ ቅድሙ ሌብል አለ። እዛ አስተካክለን ስለመጣ እንደዚህ አድርጎ ያስቀምጥልናል ማለት ነው። ይሄው ሰርተናል። ይህን ፖሊጎኑ ላይ ሰርተናል። ይህን ኤሪያ ፔሪሜትሩን መስራት እንችላለን። የመቂን ፔሪሜትር እንሰራለን። አሁን ይኸው ይናገራል። እንደዚህ ከፍ ስታደርጉ ቀዩ ስንት እንደሆነ በትክክል ያስቀምጥላቸዋል። ቀዩን ማየት ትችላላችሁ። አሁን ቀዩ 5 መሆኑን እዚህ በጣም ማክሲማይዝ ስታደርጉ በራሱ ላይ ቁጭ ይላል። ይኸው 5 ይሄ 1 መሆኑ ነው የሚያሳየው ማለት ነው። ከዚህ በኋላ ይህን ኤሪያ እንስራው። ውብ የፖሊጎኑን ኤሪያ እንስራ። ይህን ራይት ክሊክ ፖሊጎኑ መቂን ራይት ክሊክ አድርገን ምንድነው የምናደርገው? ይመጣል። ሲመጣ ይኸው ፖሊጎን ዋና ቶ ይላል። ችግር የለውም። ፖሊጎን ዋና ቶ የትኛው እንደሆነ እኛ እሱ አይገደንም። ኤሪያ ብቻ እንላለን። ኤሪያ ካለን በኋላ አድ ፊልድ ባለፈው አድ ፊልድ ኤሪያ ካለን በኋላ ያው ኤሪያ አሰራሩ ተመሳሳይ ነው። ደብል ነው፣ ጻፍ ነው። አሁን ፖሊጎን ማነው ፔሪሜትር በማን ነው? በፕሎት ነው የምናስቀምጠው። ኦኬ ካልኩሌት አድርግልን። እነዚህ ስትመጣ ካልኩሌት ጂኦሜትሪ ያስ ማንን በስኩዌር ኪሎ ሜትር አረግን። የስ ይኸው ኤሪያ ሰርቷል። አሁን ይህን ካልኩሌት አድርግልን። ማን ጂኦሜትሪ ኤሪያ ሳይሆን ፔሪሜትር ከዛ በኪሎ ሜትር ኬኤም ላይ ስራ። ይኸው ሰርቷል። እችኛዋ ግን እኛ የሰራ ነው አንድ ፖሊጎን ነው። ሁለት ፖሊጎን እንዴት እንዳደረገልኝ ውስጥ እችኛው የትኛው ነች? እስቲ እችኛው የትኛው ማለት እቺ ዝም ብሎ ነው የሰራው ምንም የለም። ስለዚህ እቺ እናደርጋታለን። እቺን እንደዚህ ካደረግናት በኋላ ምንድነው የምንለው? ክሊር ሰሌክሽን አይደለም፣ ዙም ከለርሽን አይደለም፣ ሰሌክት አንሰሌክት አይደለም። ኦኬ ስለችኛው ሰሌክት እናደርግ ይመጣል። እሱን እስቲ ኦኬ ኤዲት እናደርጋለን። ኤዲት ስታርት ኤዲቲንግ ፖሊጎን ሜክ ፖሊጎን አለ። የት አለ? ይሄ አለ። ይሄንን ነው እንግዲህ ይሄኛውን ስለሆነ ይኸው እስቲ ይኸው መጥቷል። አሁን ይሄን ሰሌክት ማጥፋት እንችላለን። አሁን ይሄ ነው ኖርማል። አሁን ይሄን የምንመርጠው ይሄ ቶታሉ ይሄ ነው። የመጀመሪያው ዝም ብሎ ነው የገባው መርጦልናል። ስለዚህ ይሄንን ስቶፕ እንላለን። ሌላ ነገር ስቶፕ የስ እንለው። ይኸው ኤሪያው ይሄ ነው 14438.9 ኪሎ ሜትር ስኩዌር ፔሪሜትሩ 911.7 ምናምን ነው ማለት። ስለዚህ ይሄኛው የመቂን ወተርሼድ ዴሊኔሽን ጨርሰናል። ኤሪያውንም አግኝተናል። ስትሪሞቹንም ማወቅ እንችላለን። ለምሳሌ እነዚህን ይሄ የዛኛው ስለሆነ እቺኛው ማለት እዚች የራሳችን ነች። ራይት ክሊክ ካደረግን በኋላ አሁን ካውንት አድርገን ማወቅ እንችላለን። አንዶቹ ስንት እንደሆኑ ይሄ አንድ ባለ አንዶቹ ስንት እንደሆኑ ክሊክ ኮርዶን እንደዚህ አድርገን አሁን ለምሳሌ የምናደርጋለን አሰንድ ይቆርጣል እንዴ አንዶቹን ብቻ ይደረደራል። እዚህ ጋር ገብተን ግን እንላለን ስታርት ኤዲቲንግ ብለን ስታርቲንግ ኤዲቲንግ ኤስቲፒፒ ቅድም ኤስቲፒ መቂ ብለን እቺኛው ማለት ነው። እቺን ሴሌክት አድርጋ ኤስቲፒ መቂ የታለች መቂ እቺን ኮንቲኒው ስንለው ኤዲት ይመጣል። ችግር የለውም። ከዚህ በኋላ እቺኛው ሴሌክት ባይ አትሪቢዩት የሚላለን ግሪድ ኮድ እኛም ደብል ክሊክ ኢኩላል ጌት ኢኳሊቲ አንድ እንመርጣለን። ማለት አፕላይ አንድን ብቻ ምን አድርግ መርጅ አድርገን ለዚህ ኤዲት ውስጥ ገብተን መርጅ ይኸው መርጅ አድርግልና በማን ችግር የለውም። ኮላ ያለው ዲፎልቱን እንጠቀማለን። አንዱን ብቻ አንድ
ብሎ ይጽፋል። ሌላውን ይኸው አንዶቹን አንድ አድርጎ አስተካክሉ። አሁንም እዚህ ጋር መተን እችኛውን እንደዚህ አድርገን ሁለት ከዛ አፕላይ ሁለቶቹን ብቻ ምረጥልን መርጅ ሁለቶቹን መርጅ አድርግልን። ይኸው መርጅ ያደርጋል። ሁለቶቹን ይኸው መርጅ ያደርገን። ሁለቱን ጨረሰ። አሁንም እንደዚህ መጣ። እችን ሶስትን አድርግልን። ሶስት ከዛ አፕላይ ሶስቶቹን ብቻ ይመርጣል። ሶስቶቹን ብቻ መረጣቸውን እዚህ ጋር ራሱ ማለት እንችላለን። ይኸው ሶስቶቹን ብቻ መርጠው አሳይቷል ማለት ነው። ማፑ ላይ ሶስቶች እነዚህ ናቸው ብሎ ያሳያል። ሶስቶቹን ምን አድርግልን? መርጅ አድርግልን። አሁን መርጅ ይኸው መርጅ ኦኬ ትላላችሁ። ሶስቶቹን አንድ አድርጓል። ከዚህ እችን አሁንም አራቶቹን ብቻ ከዛ አፕላይ አራቶቹን ብቻ መርጧል ማለት ይችላላችሁ። አራቶቹን ይኸው አራቶቹን ብቻ መረጠ። እዚህ ምን አድርግ? መርጅ ነው የሚያደርግልን። ከዛ ኦኬ አደረገ። እችን አራቱን ጨርሰናል። አምስቱን ብቻ አምስት ያሉትን እነሱን መርጅ አድርግልን። አፕላይ ብለናል። አፕላይ ብያለሁ። ስለዚህ መርጅ አድርግልን። መርጅ ከዚህ ኦኬ በቃ ከዚህ አምስቶችን ብፈር አድርግ። ባለፈው እንዳልኩ በፈር አድርጉ ብለው በፈር አድርጋል። አምስቱን ይኸው አፕላይ ብያለሁ። አምስትና አፕላይ አድርጌ በፈር የሚል እዚህ አለ። ይኸው በፈርን ብንጠቀም በፈር ያደርግ። በስንት በፈር ላድርግላ? 0.2 አድርግልኝ ብዬ ባዘው በፈር ያደርጋል ማለት ነው። ማየት ይችላላችሁ። በፈር ያደርጋል ግን አያስፈልግም። ስለዚህ ይችን አጠፋለሁ። ይህንን አጠፋለሁ። ስለዚህ ከዚህ በኋላ ምንድን ነው ስቶፕ ኤዲቲንግ የስ መርጦልኛል። አሁን ጨረሰው። ስለጨረሰ ይህን መዝጋት እንችላለን። አሁን ይችን ይዤ ወደዚህ የሚመጣ ማፑን አላጠፋም። አሁን ለምሳሌ አንዱን ብመርጥ አንዱን ያሳየኛል ነው። አንዱን ብቻ መርጦ እዚህ ጋር ክሊክ ማድረግ። ሁለቱን ቢከር ክሊክ የሁለቱን ብቻ ያሳኛል። ሶስቱን እዚህ ጋር ክሊክ ሶስቱን ብቻ ያሳኛል። አራቶቹን ብቻ እና ይሄ ሁለቱን ነው። ኦልሬዲ ይሄ ምንድነው ካረገው ይሄ ማድረገው አሰንዲንግ ኦርደር ልበል ወይ አሰንዲንግ ኦርደር ብያለሁ። ሁለት ስለው አንድ ስለው አንድ፣ ሁለት ስለው ሁለትን፣ ሶስት ስለው ሶስትን፣ አራት ስለው አራትን፣ አምስት ስለው አምስትን ይሄኛው አምስት መሆኑን ያሳያል። ሌላ ምንድነው እዚህ ጋርም ሌላ የገባኝ ስለሆነ እዚህ ጋር ቢሆን አሁን ጨምርልኝ ጨመረ። አሁንም ጨምርልኝ በትክክል እንዲያሳይ ማለት ነው። አዋሽ ዲጂታል ሌብሬሽን ሞዴል መቂ መምጣቱን በዚህ ያሳያል። ከዚህ ይሄንን ትልቅ የታርጌት ኤሪያ የጥናት ኤሪያ ይሄ ስለሆነ መቂ እንደዚህ አምጥቼ እዚህ ጋር አስቀምጥና ጥግ ላይ ነው ማስቀምጠው። ስለዚህ እቺ ማፕ ራሷ ትልቅ እንድትሆን ውስጡ ላይ በቃ ይሄ መቂ መሆኑን ይሄን ትንሽ አስጠጋለሁ። ምንም ሲበዛ አይጠቅምም። ይሄ ይሁን ችግር የለውም። ይሄን እንግዲህ ማተልከው ይሄ ነው ማለት ነው። ዋናው ታርጌት የውትሪሼቱ ይሄ ስለሆነ የማጥናውም ይሄ ስለሆነ አሁን ይሄ ከርስት መጻፊያ ቦታ እንዲቀር ይኸው አሁን ይሄ ማን ነው? አዋሽ ነው። በቃ ከዚህ በላይ አይትለቅ። ሌሎች ነገሮችን እንትኖችን ሌጀንዶችን ሁሉ እዚህ ታች ላይ አስቀምጣለሁ። ይሄንን እንደዚህ ያደርጋለሁ። ይሄንን እንደዚህ ያደርጋለሁ። ከዚህ በኋላ ግሪድ ሲስተም ሰጠው ለዚህ ይሰጣል። ሌሎች አያስፈልግም። እቺን ማስወገድ ይችላል። አሁን መስመሩን እንዴት አድርገን እዚህ ራይት ክሊክ አደርጋለሁ። ራይት ክሊክ ሳደርግ ፍሬም የሚል አለ። ፍሬም ላይ ይሄን ምንድነው ነን እላለሁ። እቺ ፍሬም የሚል አለ። ነን ስል ያጠፋል፣ መስመሩን ያጠፋል ማለት ያለው። አሁን እንደዚህ ስትል መስመሩ ጠፍቷል ማለት ነው። መስመሩ ጠፍቷል። መስመሩ ለዚህ የሚያስፈልገው ለዚህ ብቻ ነው የምናጠናው ታርጌቱ ይሄ ስለሆነ ማለት ነው። ስለዚህ እንደዚህ አድርገን ዳታዎቹን ካስተካከልን በኋላ የምናጠናውን ነገር እንደዚህ ከጨረስን በኋላ ምንድነው አሁን የሚቀረን? ለዚች ግሪድ መስጠት አለብን። ግሪድ እንዴት ይሰጣል? ባለፈው እንዳልኳቸው እዚህ ጋር ክሊክ ፕሮፐርቲስ እዚህ ጋር ግሪድ የሚላለን ኒው ግሪድ ችግር የለውም። ይሄን ኔክስት እንላለን። ከዛ ቲክ አድርግልን መሀል ላይ ችግር የለውም። አንድ ብሏል ችግር የለውም ይሁን። ይሄን ኔክስት እንላለን። ኔክስት እንል ይሄን ትልቁን ውጭ ያለው እናስወግዳለን። ይሄን እንደዚህ እንላለን። ስለዚህ በኋላ ፊኒሽ ካለን በኋላ እንደገና
ማስተካከል ካልሆነ እዚህ ጋር ማስተካከል እንችላለን። እዚህ ጋር ገብተን ገና ከመጨረሳችን በፊት እንዴት አድርገን እንደምንሰራ ይኸው። ይሄ 6 ስለሆነ ስለማይታይ ምን ይሆንልን እዚህ ጋር 22 ይሆንልን። ቦልት ከፈለግን ቦልት ይሆንልን፣ አልፈልግም ቦልት ሁሉ ጊዜ ስለማንበር 26 አድርገን ቦልት አናደርገውም። ይሄ ቨርቲካል እና እንደዚህ ቨርቲካል ይሆንልን ብለናል። ከዛ አፕላይ ብለን ኦኬ እንላለን። ይሄም አፕላይ አሁን ወጥቶ ታይቷል ማለት ነው። በትክክል ይታያል። ያው ግሬድ ሲስተሙ በትክክል ይታያል። እንደዚህ አድርገን ስናየው አሪፍ ነው። በጣም ይታያል። ሲስተም አንዳንድ ስለሆነ ነው። ለምሳሌ ቀንሰን ጨምረን ለምሳሌ ይሄን ስንት ነው ኢንተርቫሉ አንዳንድ ያልኩትን ፕሮፐርቲ ውስጥ ገብቼ እዚህ ጋር ትንሽ ራቅ ስላለኝ ማለት ነው። አንዳንድ ብያለሁ ኢንተርቫል የሚላል እዚህ ጋር ኢንተርቫል አንዳንድ ያለውን ምንድነው የማደርገው ይሄን 0 ሰጥቼ እዚህ ጋር ነው የምጽፈው 30 ከሆነ ይሁን ካልሆነ 30 እዚህ ጋር 0 እስቲ ኦኬ አፕላይ ብለው ይኸው አስተካክሎልኛል ማለት ኖርማሊ አስተካክሎልኛል። ዳይሬክትሊ አስተካክሎልኛል። ትንሽ ጽሁፉ ከፍ ስላለ መቀነስ ከፈለጋችሁ ትቀነስላችሁ፣ ካልፈለጋችሁ ይቀመጥ ብላችሁ ትተዋላችሁ። ጽሁፉ ትንሽ ከፍ ስላለ ነው። ይሄን 24 ምናምን ስላልኩት ነው። ይሄንን ከፈለኩ አሁን ያው እዚህ ጋር ዳይሬክት ራሱ ላይ ክሊክ አደርጋለሁ። ጽሁፉን የቅድሙን ፕሮፐርቲ ውስጥ እዚህ ጋር ገብቼ ሌብል ነው ሌብል ላይ 24 ያልኩትን ትንሽ መቀነስ አለብኝ ለእይታ እንዲያምር ማለት ነው። እዚህ ጋር 26 ነው ያልኩት። እስቲ 22 ላይ ሳይሆን እንደውም 20 ላይ 18 ላይ ባደረገው ችግር አለ። ይታያል። በቃ ይሄ ግልጽ ነው የሚታይ ነገር ነው። ምንም የሚያሻማ አይደለም። ይሄ ጥሩ ነው። 8 ዲግሪ 6 ዲግሪ 18 ላይ 20 ላይ ባደረገው የተሻለ እንደውም ይታያል። ለምሳሌ 20 ላይ ባደረገው ፕሮፐርቲዝ ሌብል ውስጥ ገብቼ ማስተካከል ነው። ይሄን እናንተም ያው በዚህ መሰረት ማስተካከል ትችላላችሁ። በቃ 20 ላይ ነው። 20 ግልጽ ነው። 20 ላይ ግልጽ ነው። ይሄ በትክክል ይታያል። ወተርሼዱ ይሄ ነው። ይሄን ሌብል የሚለው ቁጥሮችን ያንሳካል። ቁጥሮችን ያው እዚህ ጋር ገብተን ሌብል እቺኛውን ይቻላል። እቺን ሌብል የሚለው ማንሳት እንችላለን። ሌብል ስናነሳ ችግር የለውም፣ ምንም አያስፈልግም። ወተርሼዱ ይሄ ነው የሂስትሪም ነው። ስለዚህ ከዚህ በኋላ ለዚህ ሌጀንድ ያስፈልገናል። ሌጀንዶቹንም ማስገባት መቻል አለብን። እንደዚህ ይሄን ትንሽ እናጠጋጋውና ይሄን አጠጋግተን አሁን ትንሽ እዛ ጋር እስከሚሆን ድረስ ይሄንን ትንሽ አርገን ይሄንን ትንሽ ይዘን እቺን ትንሽ ወደታች ታይትሎች ምናምን ስለምጻፉ እቺን ደግሞ እንደዚች ነክተን እቺንን እንደዚች ከዛ እቺን ወደዛች በቃ አሁን ከዛ እንደዚህ ታርገን እቺን ደግሞ ማባመታችን ጫፍ ላይ ሌጀንድ ማስቀመጫ ምናምን እንዳይጠፋን እንደዚህ ያደረግን እዚህ ጋር ታይትሉ ይጻፋል። አሁን ምንድነው የምናደርገው? ኖርዛሮ እዚሁ ታስቀምጣላችሁ። ይኸው ሌጀንድ ኖርዛሮ እዚህ ጋር ማስቀመጥ እንችላለን። ይኸው ኖርዛሮ ሲመጣ ይዘን ድምር ምልክቱ መሀል ላይ አክቲቭ ካልሆነ ያለን ወይም እዚህ ጋር ትንሽ እናሰፋትና ከዛ እንደዚህ አድርገን እናመጣታለን። ይኸው በቃ ትክክል ነው። አሁን ደግሞ ሌላ ምንድነው ኢንሰርት ሌጀንድ የሚለው ሌጀንድ እንደዚህ እናስገባ። ሌጀንድ ስናስገባ ብዙ ነገሮች ናቸው። መጀመሪያ እንደዚህ አድርገን ሁሉ እናወጣለን። ስናወጣ እዚህ መጀመሪያ ማን ነው መግባት ያለበት የሚለውን እናያለን። መጀመሪያ ማን ነው መግባት ያለበት? ወተርሼዱ ራሱ ነው። ወተርሼዱ ስለሆነ ፖሊ ሜክ የሚለው ነው መጀመሪያ እሱን እናስገባል። ቀጥሎ ማን ነው? ስትሪም ሜክ መግባት ያለበት። ይሁን እሱንም እናስቀጥሎ ማን ነው? አውትሌቱ ነው መግባት ያለበት። ስለዚህ ይሁን በቃ ማስገባት ነው። ኢንሳይድ እስከመጣ መጠበቅ ነው። አሁን በመድዳ ባክግራውንዱን አስቀምጥልኝ ባለፈው
ባክግራውንዱን ያስቀምጥልኛል። ፊኒሽ እላለሁ ስል ይኸው አመጣልኝ። ሲያመጣ እነዚህን እንደዚህ አድርገን እናስቀምጣለን። ይህ ምንድነው? ይኸው እዩ አሁን በትክክል ይታያል። ግሪድ ኮድ ይላል። ስትሪም ግሪድ ሁለት ነገር ነው የገባው። ይሄ ሁለት ነገር መግባት አለ። ኤስቲፒ ሜቂ ይላል። ሁለት ነገር ነው የገባው። የትኛው ነው ኤስቲፒ ሜቂ? ኦኬ አንደኛው ፖሊጎኑን ማስገባት ሲገባኝ ሌላ አስገባው። ቆይ እሱን እናስተካክላለን። እሺ ላውት ላይ እሺ አይተም የሚላል አይተሙ ላይ ተሳስቼ ነው ሁለቱን አንድ ጊዜ ነው ያስገባው። ስለዚህ አንደኛው ይወጣል። በቃ አሁን ከገቡት ላይ ኤስቲፒ ሜቂ ይሄን እናስወጣለን። ይሄ ይወጣል። ጀነራል ላይ ኦኬ ኤስቲፒ ሜቂ ስለሚል ሜቂ አንደኛው ኤስቲፒ ሜቂ ይሄኛውን እናስወጣለን። አስወጣ ነው። እቺን ነበር ማስገባት የነበረብን። እቺን በቃ ግን ልክ አይደለም። እንደገና እናስገባ። መጀመሪያ ፖሊጎን ሜቂ ይገባል፣ ኤስቲፒ ሜቂ ይገባል፣ ሜቂ ራሱ ይገባል። በቃ አፕላይ ኦኬ። ይሄው አሁን ተስተካክሏል። መጀመሪያ ፖሊጎን አለ፣ ከዛ ግሪድ ኮድ አለ፣ ከዛ አውትሌት አለ ማለት ነው። ስለዚህ ይሄ ነገር እንደዚህ ከሆነ ትንሽ እንደዚህ አድርገን እንደዚህ አድርገን ታየን ዘንድ አስቀምጠናል። ግሪድ ኮዱ ይሄ ኖርማል ማፑ መሆኑን ያሳየናል። ስለዛ እዚህ ጋር ሲሞቹ እንዲስተካከሉ ለምሳሌ እዚህ ጋር ኤስቲፒ ፖሊጎን ምናምን ይላል። ወተርሼድ ነው ፖሊጎን የሚለው ይሄን እዚህ ጋር እንደዚህ ክሊክ እናደርጋለን። ወተርሼድ እዚህ ጋር ዋተር ሼድ አለቀ። ኦፍ ሜቂ ማለት ይችላል፣ ግን ወተርሼድ ብለን በቂ ነው። ወተርሼድ ይሄው መሆኑን ያሳያል። ይሄ ስትሪም ፊቸር ስትሪም ወይም ሪቨር ይሄን ሪቨር እንላለን። እንደዛው ላይ ሪቨር ወይም ስትሪም ሪቨር ከምንል ስትሪም ብንል ይሻላል። ስትሪም ብለናል አል የግሪድ ኮድ ይላል። ግሪድ ኮድ የሚለው ደግሞ ስትሪም ኦርደር ይሄን ከፈለግን ስትሪም ኦርደር ኤስ ቲ ኦርደር ብለን እንጽፋለን። ኦርደር በቃ እዛ ጋር ያስተካክልልናል ማለት ነው። ይሄ ደግሞ አውትሌት ሜቂ አይደለም፣ አውትሌት በቃ ስለዚህ ትክክለኛ ጽሁፍ ትክክለኛ ነገር ኦልሞስት ሰርተናል ማለት ነው። ስለዚህ ይሄ ትክክለኛ ነገር ነው። በትክክል ይታያል። ሁሉም ነገር አብቅተዋል። መስመሮቹ ማሳየት አለበት። ኬት እኔ ምን እንደመጣ ለምሳሌ ድራው የሚላል እዚህ ጋር ገብተን ድራው የሚላል ድራው ይሄን ነካለው። ስነካ ድራው ይመጣል። ድራው ሲመጣ ምን አይነት ላይን ድራው አድርግልኝ። ኬት ለምሳሌ ይሄ አውትሌት መሆኑን ከዚህ እስከዚህ የሚያሳይ በቃ ይሄን አንዱን ድራው አድርጌዋለሁ። ከዚህ መሆኑን ከዛ ጋር አንድ ላይ ነው። አሁን ከዚህ ጋር አካባቢ ወስጄ ይሄው እዚህ ጋር ባረገው በቃ ላይን አሳይቶኛል። ምን ከየት እንደመጣ ማሳያ ማለት ነው። ስለዚህ በዚህ አድርገን ይሄ ከዚህ ወጥቷል፣ ይሄ ከዚህ ወጥቷል፣ ይሄ መሆኑን በትክክል ያሳያል። ይሄንን ከፈለጋችሁ ነው ግባይ፣ ካልፈለጋችሁ ግልጽ ነው። ይሄንን እንደዚህ አድርገን እንደዚህ በቃ አሁን ይሄ መሆኑን በአግባቡ ያሳያል ማለት ነው። እቺን ማስወገድ ያስቀምጣችሁ ከፈለጋችሁ እንደዚህ ዴሊት በኮምፒውተር ሲስተማችሁ በቃ ይሄ አሁን ትክክለኛ መሆኑን ነው የሚያሳየው ማለት ነው። ይሄንን ማፕ ኦሬዲ እዚህ ጋር ታይትሎቹን ጽፈን ይሄ ማን ነው? አዋሽ መሆኑ ይሄ ምንድነው? ስቴዲ ኤሪያ የአዋሽ መሆኑን እዚህ ጋር እንጽፋለን። መጻፍ ያለብን ነገሮች እዚህ ጋር ጄሌንቶችን ታስቀምጣላችሁ። ከዛ በኋላ እንደ ባለፈው ኤክስፖርት ወይም
ክሊፕ አድርጋችሁ ታመጣላችሁ። ይሄ ኦል አባውት ወተርሼድ ዴሊኔሽን ኤንድ ሃው ዴሊኔት የፈለግናትን ኤሪያ የምናውቃትን ቦታ ወስደን ዴሊኔት አድርገን እንዴት አድርገን መጨረሻ ኤሪያ ፊክስ እንደምናደርግ የሚያሳይ ቪዲዮ ነው። ስለተከታተላችሁኝ አመሰግናለሁ። አልጨረስኩም፣ ትጨርሳላችሁ ብዬ በማመን ማለት ነው። ከዚህ በፊት ብዙ ማፖች እንደዚህ ላይአውት ጨርሰን ስለነበረ እንደዚህ ከሰራን ጨርሰናል ብዬ አምናለሁ። እነዚህን ከሰራችሁ በጣም አሪፍ ነው። ሁሉም ነገር በዚህ መሰረት ይሰራል። ታውቃላችሁ ብዬ አምናለሁ። ታንኪዩ